እግዚአብሔር ኃጢአት ጨምሮ አልፈጠረንም። ኃጢአት ግን እንዲስማማን ወይም በኃጢአት ማንወድቅ አድርጎ አልፈጠረንም። ልንወድቅም የምንችል አድርጎ ነው የፈጠረን። እንደዚያ አለመሆን ለፍጡር አይቻለው። አንድ ሳምንት ቀኖና ንስሐ አባት ሲሰጥህ አባቴ ተስማምቶኛል ይጨምሩኝ በል። ያ ማለት ኃጢአታችን የሚሰረየው በቀኖናው ብዛት ነው ማለት ግን አይደለም። ስጋችን ለመገሰጽ ግን በራስ ፈቃድ መጨመር ግን ትክክል አይደለም። በራስ ፈቃድ አባታችን 50 ስግደት ከሰጠን እኛ 100 ማድረግ አንችልም። ከካህኑ ስልጣን እኔ እበልጣለሁ እንደማለት ነው። አስፈቅዶ ጨምሩኝ ነው የሚባለው። ንስሐ በምትገቡበት ጊዜ ለክብራችሁ መከላከያ አታቅርቡ። በቃ የፈለገ ቄሱ ባልሆነ መንገድ እናንተ አንድ ነገራችሁ እሱ እጥፍ ቢሰድባችሁ እሺ አዎ ነይ በሉ ዝም ብላችሁ በዚያ ክብራችሁ አይቀጥላችሁ። ቄሱ ምን ያደርግላችኋል? ብትዋረዱ ምን ይኖራል? አጠቃላይ ንስሐ የሚባል ነገር የለም። አሁን አንዳንድ ሰው ንስሐ ሲገባ አጠቃላይ ንስሐ ነው ይገባል። ሰርቄያለሁ፣ ዋሽቻለሁ፣ ጾም ገድፌያለሁ፣ አመንዝሬያለሁ አባቴ ይስጡኝ እንደዚህ ባል አጠቃላይ ንስሐ የለም። እንዲህ አድርጌ እንዲበድዬ እንዲህ አድርጌ የምታፍርበትን ዝርዝሯን ተናገር ነው። ያችን የምታሳፍርህን ነገር ለእግዚአብሔር ብለህ ስትተዋት ክብርን ስትተው ምን ይባላል? ይሄ መስዋዕት ይባላል። ላንተ ሲል ራሱን ለሰዋ አምላክ አንተም ራስህን ሰዋ። ንስሐ እንደገና የምንሰራበት ከተማ ነው። አብ ወወልድ ወመንፈስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ምሕረቱ ቸርነቱ የባህሪው የሆነ ይህንን ዓለም በካህሊነቱ የፈጠረውን ዓለም በምህረት የሚመግብ የሚያስተዳድር ስጋችንን ለብሶ ያዳንን ፈጣሪያችን ኢየሱስ ክርስቶስ በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት የቅዱሳን ጻድቃን ረድኤት በረከት በሁላችን ጸንቶ ይኖርልን። የተከበሩ አባታችን መላከ ፀሐይ ቆሞስ አባ ገብረ ሥላሴ የደብረ ገነት ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የተወደዳችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ የክብርና የድህነት ቤተሰቦቹ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን አመሻችሁ? ኢየሱስ ክርስቶስ በቸርነቱ ብዛት ቀን ዕለት ስለጨመረልን በጎውን ነገር ሁሉ ስለሚያደርግልን ስለሚጠብቀንም ስሙ የተመሰገነ ይሁን። ዛሬ እንደ እግዚአብሔር ፈቃድ የምንማረው ርዕስ ስለ ንስሐ ነው። ክፍል 2 ነው የምንማረው። ትናንት ኃጢአት ምንድን ነው የሚለውን የተማማርነው። ዛሬ ደግሞ ንስሐ ምንድን ነው እንማራለን ማለት ነው። ንስሐ ነው የምንማማረው ዛሬ። ንስሐ ምንድን ነው? መዝገበ ምስጢራዊ ፍቹን እናያለን። መዝገበ ቃላዊ ፍቹ ንስሐ ከግዕዝ ቃል ነው የሚነሳው። ነስሐ ከሚል የግዕዝ ቃል ነው የሚነሳው። ነስሐ ተጸጸተ፣ ተቆጨ ማለት ነው። ንስሐ ምዕላድ ነው። ጸጸት፣ ቁጭት ማለት ነው። ወደ መንፈሳዊ ፍቹ ዝም ብለን አምጥተን ይሄን ደግሞ መንፈሳዊ ስናደርገው መንፈሳዊ ፍቾች አሉት፣ ሌሎች ቴዎሎጂካል ፍቾች ማለት ነው። አሁን እዚህ ላይ ዝም ብለን ይሄ ጸጸት ማለት ምን ማለት ነው ሲባል ያለፈ ክፉ የሆነ ስራን መጥላት ማለት ነው። ያለፈ ክፉ የሆነ ስራን መጥላት ማለት ነው። ስለዚህ ንስሐ መግባት ማለት ኃጢአትን አሁን ንስሐ መግባት ብዙ ሰው ይፈልጋል፣ ግን በጣም መሰረታዊ ችግሩ ኃጢአት ማነው? ንስሐ ከየት እንደሚጀመር ግራ ይገባል ለብዙ ሰው። ምንድነው የማደርገው ንስሐ ለመግባት የሚል ብዙዎቻችን ግራ እንጋባለን። ያንን ለማጣት ነው። ስለዚህ ንስሐ ስንገባ የምንጀምረው ንስሐ ኃጢአትን መጥቶ ለቄስ ሪፖርት ማድረግ አይደለም። ንስሐ ኃጢአትን መጥላት ነው እንጂ መጥቶ ለቄስ መናገሩ ላይ አይደለም የሚያተኩረው። የማንመለስበት ምክንያት ንስሐን መንግስተ ሰማያት ለመግባት አንዱ መስፈርት ወይም ለመቁረብ አንዱ መስፈርት ህግ አድርገን ስለምንይዘው ኃጢአቱን እንናገረዋለን እንጂ መልሰን እንሰራዋለን አንወጣም። ለምን? ኃጢአቱን ጠልተነው አልመጣንም። ኃጢአቱን ጠልተነው ጉዳቱን ተረድተን ሳይሆን የመጣ ነው። ንስሐ መግባት አለብኝ ብለን የመጣ ነው። ንስሐ ካልገባው እግዚአብሔር ጋር አልታረቅም ሲኦል እገባለሁ ብለን ነው እንጂ ምን መጣው ኃጢአት አስጠልቶን አይደለም። እና ንስሐ ኃጢአትን መጥላት
ኃጢአት እንደምታውቁት በእግዚአብሔር እቅፍ ይኖር የነበረ ሰው ወጥቶ በዲያብሎስ እቅፍ መኖር ነው። ኃጢአት የዲያብሎስ ማህበረተኝነት ነው። ምዕራፍ 12 ቁጥር 1 ላይ አመፃ ወጻት እመዛግብቲሃ በደል ከመዝገቧ ወጣች ይላል። የኃጢአት አስገኘዋ ዲያብሎስ ነው። የኃጢአት መዝገብ ነው እሱ። እህል ከጎተራው እንደሚገኘው ሁሉ ኃጢአት የተገኘ ከዲያብሎስ ነው። ኃጢአት የባህሪያችን አይደለም። ኃጢአት ህልውና የለውም። እግዚአብሔር ኃጢአት ጨምሮ አልፈጠረንም። ታውቃላችሁ አይደል? እግዚአብሔር ኃጢአት ጨምሮ አልፈጠረንም። ሰው ኃጢአት የሌለበት ፍጡር ነው። ሲጀመር ኃጢአት የሚጨመርና የሚቀንስ ነገር አይደለም። ኃጢአት ማንነት የለውም። ኃጢአት የሰዎች መጎስቆል መውረድ ነው እንጂ ኃጢአት የሚባል አካል ያለው ባለቤት ያለው የሚጠራ ነገር አይደለም። አካልም የለውም፣ ባለቤትም አይደለም፣ ውክልናም የለውም። ኃጢአት የሚባል የሆነ የሚታወቅ ነገር የለም። በቃ ኃጢአት በጎ ነገርን ማጣትና መንገድ መሳት፣ መውደቅ፣ መሞት ናቸው ብለናል ትናንት። በጣም በዚህ ዓለም ላይ አከራካሪው ነገር ኃጢአት የባህሪ ነው አይደለም ነው። እግዚአብሔር ለምን ኃጢአትን ጨምሮ ፈጠረን? የብዙ ሰው ጥያቄ ነው። አሁን በተለይ የዚህ ዘመን ሰውና ትንሽ ፊደል ቆጠርኩ የሚለው ሰው ይሄን ይጠይቃል። እግዚአብሔር ኃጢአት ጨምሮ ስለፈጠረኝ ነው። ኃጢአትን እግዚአብሔር ለምን ፈጠረብን ይላል። እግዚአብሔር ኃጢአትን አልፈጠረም። ሲጀምር ኃጢአት ህልውና የለውም። የኃጢአት መታወቂያ ፐርሰን ያለው አካል ወይም ቢንግ አይደለም። የቆመም የተቀመጠም የተኛ የተጋደመ የሚመጣ የሚሄድም የሚጠራም የሚሸኝም ነገር አይደለም። በቃ ኃጢአት የእውነተኛ ማንነት መዛባት ነው። ለምሳሌ በሽታ አካል አለው የለውም? አለው አይደል? የለውም። አለው? በሽታ የሚባል አካል አለ? የበሽታ አምጪው ተሐዋሲ ነው ያለው አይደለም? ወይ ቫይረስ ሊሆን ይችላል ወይም ባክቴሪያ ሊሆን ይችላል። በሽታ አምጪው ነው እንጂ በሽታ ራሱ አካል የለውም። ኃጢአትን የሚያመጣው የሚቀበለው አለ። የሚያመጣው ምክንያት የሚሆን የሚቀበለው የሚሰራ ተግባር ሰጭ ተግባር ተቀባይ ሊኖር ይችላል። ኃጢአትን ግን በራሱ ባህሪ የለውም። ስለዚህ እግዚአብሔር ኃጢአት አልፈጠረም። ኃጢአትን ጨምሮ አልፈጠረብንም። ኃጢአት የሚባል ህልውናም የለም። ስንወለድ ንጹህ ሆነን ነው የምንወለደው። አንዲት ሴት እንጀራ ስትጋግር ትጋግራለች። ከ5 ቀን በኋላ እንጀራው ይሻግታል። ሲሻግት 7 ቀን ብናቆየው ጸጉር የመሰለ ነገር ያበቅላል አይደል? ፈንገስ ማለት ነው። ሴቲቱ ግን ፈንገስ ጨምራ ጋግረዋለች? አልጋገረችው። ስለዚህ የበጎ ነገር መበላሸት ነው እንደዚያ የሆነው አይደለም? እንደዚያ ነው በጎ አድርጎ ፈጥሮን እግዚአብሔር ስንበላሽ ስንዛባ ነው ኃጥአን የምንለው እንጂ ኃጢአት የሚባል ነገር አልተፈጠረም። ስለ ኃጢአት አንድ ግንዛቤ ቢጨምርላችሁ ደስ ይለኛል። እሱ ምንድነው? አንድ ሰው በጎ ሰራም ክፉ ሰራም እግዚአብሔር ቀድሞ የፈጠረለት የወሰነለትን ነው የሚሆን የሚባል ጥያቄ አለ። ቀድሞ ሲኦል ትገባለህ ከተባልክ ምንም ወንክ ኃጢአት ስትሰራ ነው የምትኖረው። ቀድሞ ገነት ትገባለህ ተብሎ ከተወሰነ ደግሞ መልካም ትሰራለህ። ስለዚህ ስለወሰነብኝ ነው ኃጢአት የምሰራ ብሎ የሚጠይቅ ሰውም አለ። ምክንያቱም እንዲህ የሚል ቃል አለ። ኃጥአን ከእናታቸው ማህፀን ጀምረው ተለዩ ይላል፣ ታወቁ ይላል። እግዚአብሔር አስቀድሞ ዓለም ከመፈጠሩ በፊት ለሲኦልም ለገነትም የሚሆኑትን ወስኗቸዋል ይላል መጽሐፍ ቅዱስ ላይ። ለሮጠ ለቀደመም አይደለም አኮ ለዘሮፀ ወይ ለዘበደረ አላህ ለዛሬው እግዚአብሔር ለሮጠ ለቀደመ አይደለም እግዚአብሔር ለመረጠው ነው እንጂ ይላል። ስለዚህ እንደዚያ ከሆነ እግዚአብሔር የወሰነብንን ከሆነ የምንኖረው ንስሐ ግቡ የምንባለው ለምንድን ነው የሚል ጥያቄ ይነሳል። ግን አንድ ነገር ልንገራችሁ። አንድ ሰው ስለ እግዚአብሔር ውሳኔዎች ከማወቁ በፊት ማወቅ ያለበት አንድ ነገር አለ። ስለ እግዚአብሔር ባህሪ ማወቅ አለበት። ስለ እግዚአብሔር ባህሪ። የእግዚአብሔር ባህሪው ምንድን ነው? አንደኛው እግዚአብሔር እውነተኛ ፈራጅ ነው። እውነተኛ ፈራጅ ነው። ሁለተኛ እግዚአብሔር ርህሩህ ነው። ብዙ ይሄ ባህሪ አይደለም የሚባለው በእርግጥ ግብረ ባህሪ ነው። ይሄ አይገባችሁም። በቃ ይቆይ ዝም ብሎ የምሬ ነው። ባህሪ እና ግብረ ባህሪ ስለማይገባ ዝም ለዚሁ እናቆየዋለን። ወይም የባህሪ መገለጫ ማለት ነው። ለምሳሌ እገሌ ንብ ነው እንላለን። እየሰማችሁ? እገሌ ንብ ነው እንላለን። ግን ንብነት አለው። ግን የባህሪው ምንድን ነው? ይሄ
መገለጫ ነው። ስለዚህ ግብረ ባህሪ ማለት የባህሪው መገለጫ ነው። የእግዚአብሔር ባህሪውን ራሱ ነው የሚያውቀው። ብዙ መንፈሳዊ ትርጉሞች አሉት በምስጢረ መለኮት ትምህርት። ወደ ሐሳቡ ስወስዳችሁ እግዚአብሔር በባህሪው ርህሩህ ነው፣ እውነተኛ ፈራጅ ነው። እግዚአብሔር በባህሪው እውነተኛ ፈራጅ ነው። እስኪ በሉ እውነተኛ ምንድን ነው? አሁን አንድ ነገር ወይም ፍርደ ገምድል አይደለም፣ ኢፍትሃዊ አይደለም። ይህን የእግዚአብሔርን ባህሪ ማወቅ ምን ይጠቅመናል ስትሉ፣ እግዚአብሔር ለምሳሌ እኔን ዓለም ከመፈጠሩ በፊት እኔን አንተ ኃጢአተኛ ሁን ብሎ ከወሰነብኝ ኃጢአት የምሰራ ደግሞ እግዚአብሔር ስለወሰነብኝ ከሆነ እግዚአብሔር እውነተኛ ዳኛ ነው ያስብለዋል? አያስብለውም ማለት ነው። ስለዚህ ከእግዚአብሔር ባህሪ ጋር አይሄድም ነው። የእግዚአብሔርን ባህሪ ያላወቀ ሰው ነው። እግዚአብሔር ቀድሞ ወስኗል። ቀድሞ ስለወሰነ ለፋህም አለፋህም ሲኦል ከተባልክ ሲኦል ነህ፣ ገነት ከሆነ ገነት ነው የሚለው የእግዚአብሔርን ባህሪ አለማወቅ። ተጠያቂው እግዚአብሔር ነው። ምክንያቱም እኔ ቀድሞ ስለወሰነብኝ ምንም ብለፋ መልካም መሆን የማልችል ከሆነ ለዚህ ተጠያቂው እሱ ነው እንጂ መሆን ያለበት እኔ ሲኦል መግባት የለብኝም። እግዚአብሔር ደግሞ ይሄን አያደርግም። ለሁሉ እንደ ስራው ትከፍለዋለህ ተብሎም ተነግሯል። ሉቃስ 17 ቁጥር 21 ላይ ደግሞ መንግስተ ሰማያት በመካከላችሁ ናት ብሎናል። በመካከላችሁ ናት ማለት መዳንን መኮነንንም ራሳችን መወሰን እንድንችል ሰጥቶናል። እንደገና ደግሞ እግዚአብሔር ሰውን በራሱ ፈቃድ በራሱ አምሳል ፈጥሮታል። ዘፍጥረት 1:26 እንደተጻፈ ሰው የእግዚአብሔር አምሳል ከሚያሰኘው መልኩ አንዱ ነፃ ፈቃድ ነው። እግዚአብሔር ማንም ሳያስገድደው የፈለገውን መስራት እንደሚችል ሁሉ ሰው ማንም ሳያስገድደው ምንም ነገር መስራት ይችላል። ወረሰይላቲ ስልጣነ ከመ ትግበር ኩሎ ዘፈቀደትን ዛልቦ ዘይሄይላ ወያገብራል። የሰውን ነፍስ እግዚአብሔር ማንም የሚያስገድዳት ሳይኖር የፈለገችውን እንድትሰራ ስልጣን ሰጥቷታል። ስለዚህ እግዚአብሔር በአርአያው በአምሳሉ ፈጠረን የሚያሰኘው አንድ እግዚአብሔርን የምንመስልበት መልክ ነፃ ፈቃድ ወይም ፍሪ ዊል የሚባለው ነው ማለት ነው። እንደዚያ ከሆነ ደግሞ እግዚአብሔር በነፃ ፈቃድ አልፈጠረንም ያሰኛል። ቀድሞ ከወሰነብን ነፃ ፈቃድ የለንም፣ ምርጫ አልሰጠንም ማለት ነው። ኃጢአትንና ጽድቅን መርጠን እንድንከተል ካልፈቀደልን የወሰነብንን የምንሆን ከሆነ እግዚአብሔር በነፃ ፈቃድ አልፈጠረንም ብሎ መካድ ነው። ስለዚህ ከእግዚአብሔር ባህሪ ጋር አይሄድም፣ ከተፈጠርንበት ዓላማ አንጻር አይሄድም። ትክክል አይደለም። ይሄ አስተምሮ የእስልምና አስተምሮ ነው። ፕሪደስቲኔሽን የሚባለው ቅድመ ውሳኔ ማለት ነው። ቅድመ ውሳኔ ማለት እግዚአብሔር ከወሰነብህ ወሰነብህ ነው ማለት ነው። አንዳንዶች እዚህ ቅዳሴ ላይ ስናስቀድስ የሚተላለፍ ቃል አለ ቅዳሴ አትናቴዎስ ላይ እና ሳያውቁ ወደ ፕሪደስቲኔሽን ትምህርት ያስጠጉታል። እንዲህ ይላል ኦዘ ታወጽኦ ለሕፃን ማቆ የብሲ ወተፌኖ ውስተ ከርሰ ብእሲት ወተጠበለው በሰፋድል ረቂቅ እንዘማ ይውእቱ ታረግዎ በጥበብከ ወበአርባ ዕለት ተሰይሞ መኒ ለብዕል ወመኒ ለነዲይ ወመኒ ለጽድቅ ወመኒ ለኩነኔ ይላል። አቤቱ ሕፃኑን ከአባቱ ወገብ የምታወጣው ወደ እናቱ ማህፀን የምትልከው ውሃ የነበረውን በጥበብህ የምታረገው ታጸንኦ በአስራው በአምትንት ወባይጽምት በአጥንት በጅማትና በስር ልጁን የምታበረታው አንተ ነህ። በአርባኛው ቀን ለድህነትም ሆነ ለሀብት ለሲኦልም ሆነ ለገነት ለጽድቅም ሆነ ለኮነኔ ትሾመዋለህ ይላል። ይህንን ይዘው ሰዎች የአርባ ቀን እድል ይባላል። ሰው በአርባ ቀኑ ሲኦል የሚግባ ገነት የሚግባ ሀብታም ይሁን ድሃም ይሁን ተወስኖበት አልቋል ይላል። ይሄ ግን አይደለም። የአርባ ቀን እድል የሚባልበት ምክንያት ሰው በተጸነሰ በአርባ ቀኑ ህዋሳት አካላቸው በሙሉ ቅርጽ ይዘው ይጨርሳሉ። በቤተክርስቲያን ትምህርት በተጸነሰ በአርባ ቀኑ ህዋሳቱ ተሰርተው ያልቃሉ። ከዚያ በኋላ ጽንሱ እድገት ብቻ ነው የሚጠበቅበት። ተስዕሎተ መልክ የሚባለው ወይም የህዋሳቱ ቅርጽ መያዝ እስከ 40 ቀኑ ነው የሚያልቅ። ከዚያ በኋላ ያለው የጽንሱ የማደግ ጊዜ ነው። ስለዚህ በ40 ቀኑ ቢመጸውት የሚጸድቅበት፣ ቢቀማ የሚኮነንበት እጅ ይሰጠዋል። ቢያመነዝር የሚኮነንበት፣ ንጹህ ቢሆን የሚጸድቅበት አይን የሚዘጋጅለት አርብ ነው። በ40 ቀን ለጽድቅም ሆነ ለኩነኔ ትሾመዋለህ ማለት ሰው የሚኮነን በህዋሳቱ በሰራው ነገር ነው፣ የሚጸድቅም በህዋሳቱ በሰራው ነገር ነው። እነዚያን ህዋሳት ደግሞ በ40 ቀኑ እግዚአብሔር ሰጥቶ ስለሚጨርሰው በዚህ ምክንያት የ40 ቀን እድል ተብሎ ተሰጠ እንጂ በድል የሚባል ውሳኔ የለም። ስለዚህ እግዚአብሔር ኃጢአት ጨምሮ አልፈጠረንም። አንድ ውሳኔ አልወሰነብንም። ሁለት ውሳኔ አልወሰነብንም። ይሄን እንድናውቅ ያስፈልጋል። እግዚአብሔር አንዳንድ ጥያቄዎች ይጠየቃሉ። እዚሁ ጋር ንስሐ ጋር ከማሄዳችን በፊት ኃጢአት ላይ አንድ ጥያቄ ልጨምርላችሁ። ቆይ እግዚአብሔር እንዳንሳሳት አድርጎ ቢፈጥረን አይችልም ነበር ብሎ የሚጠይቅ ሰውም አለ አይደል? ደስ አላችሁ? ይሄ እኛም ጥያቄ ነው አላችሁ መሰለኝ። እዚህን ጥያቄ ችግር እንገራችሁ። አንደኛ የማይሳሳት ማን ብቻ ነው? እግዚአብሔር ብቻ ነው።
ማንሳሳት ተደርገን ከተፈጠርን ከማን ጋር እኩል ሆን ማለት ነው? እግዚአብሔር ነው። ስህተት የማይስማማው እግዚአብሔር ነው። ከተፈጥሮ በላይ የሆነ ፍጹም ባህሪ አብሶሉት ቢንግ የሚባለው እግዚአብሔር ነው። ፍጹም ነውር የሌለበት እፍ የሚባል የሌለው እግዚአብሔር ነው። ይሄ ቀረህ የማይባል ሰው ይወጣል ይወርዳል። እማንለወጥ ከሆነ ነው በራሱ ይሄንን ማንም ያል ፊዚክስ ያምራል፣ ሜታፊዚክስ ያምናል። እግዚአብሔር የሚባለው ፕላቶም አረጋግጧል። ይሄ የሜታፊዚክስ መስራች ፕላቶ ነው። እሱም ራሱ ይሄን ያረጋግጣል። እግዚአብሔር ፍጹም ነው፣ ነውር የሌለበት ነው፣ ሱፐርናቹራል ነው፣ አብሶሉት ቢንግ ነው፣ ነውር የሌለበት ነው፣ አስገኝ የሌለው ነው፣ አንቀሳቃሽ ነው። እሱ ግን የማይንቀሳቀስ እና አንቀሳቃሽ የሌለው ነው ብሎ ይታመናል። እግዚአብሔር ፍጹም ነው። ፍጹምነት ለእግዚአብሔር ብቻ ካልሆነ አንድ ብቻውን የሆነ ኃይል አለ ተብሎ ለሚታመነው ሎጂክ እንኳን አፍራሽ ነገር ነው። ይሄ ከሃይማኖት እንኳን ብንወጣ ማለት ነው። ዝም ብሎ ለዚህ ዓለም አስገኝ አንድ ኃይል አለ። አንቶኒዮ ፊሊው የሚባል አሜሪካዊ ሰው እያለ 28 መጽሐፍ እግዚአብሔር የለም ብሎ ጽፎ 2 መጽሐፍ እግዚአብሔር አለ ብሎ ጻፈ። መጨረሻ ላይ there is no god ብሎ ሲጽፍ ነበር። በኋላ there is no ላይ ኤክስ አድርጎ ጋድ ብሎ ጻፈ ማለት ነው። መጽሐፉ ራሱ አይደላችሁ there is no x no ላይ ኤክስ አለው ጋድ የሚል there is god ማለት ነው። መጽሐፉ ከበሩ ላይ የሚለው ግን there is no ላይ ኤክስ ጋድ የሚል ነው። አንብቡት፣ ይጠቅማቸዋል። እግዚአብሔር የለም ለሚሉ ሰዎች ልጆቻችሁን ለማስተማርም ይጠቅማቸዋል። አጭር ገጽ፣ ጥቂት ገጾች ያሉት መጽሐፍ እና እግዚአብሔር አለ፣ የሆነ ኃይል አለ ይሄን ዓለም ያስገኘ፣ የዚህ ዓለም መገኛውን አስገኝ የሌለው። ምክንያቱም ያ ኃይል ብቸኛ ኃይል ሊሆን አይችልም። አስገኝ ካለው ሌሎች እንደሱ ያሉ ካሉ እሱ ብቻውን ፍጹም ሆነ አይችልም። ስለዚህ ያንን ለማንም የማያጋራው ነው። ይህን ፍጹምነት አያጋራው። ፍጥረት መለዋወጥ ተጨምሮ አልተፈጠረውም። መለዋወጥ እንዲስማማው ተደርጎ ነው የተፈጠረው። መለዋወጥን እንዲቀበል ተደርጎ ነው የተፈጠረው። ይህን ምሳሌ ቅርብ ለማድረግ ሸማኔ ታውቃላችሁ አይደል? ወይም ልብስ ሰሪ ቆሻሻ ጨምሮ ጋቢ ይሰራል ወይ? ግን ምን የሚስማማው ልብስ ነው የሚሰራው? የሚስማማው ማለት የሚቀበል ማለት ነው። ቆሻሻ የሚስማማው ልብስ ነው የሚሰራው ማለት የሚያድፍ ልብስ ነው የሚሰራ። ሊያድፍ የሚችል ነው። ሊያድፍ የማይችል አድርጎ አይሰራው፣ ስራ ስለሆነ ነው። እድፍ ጨምሮ ግን አይሰራው። እግዚአብሔር ኃጢአት ጨምሮ አልፈጠረንም። ኃጢአት ግን እንዲስማማን ወይም በኃጢአት ማንወድቅ አድርጎ አልፈጠረንም። ልንወድቅም የምንችል አድርጎ ነው የፈጠረን። እንደዚያ አለመሆን ለፍጡር አይቻለውም። ሁለተኛው ይሄ እንደዚህ ብሎ መጠየቅ አንድ ከእግዚአብሔር ባህሪ ጋር መተካከል ነው። ሁለተኛው እንደዚህ ብሎ መጠየቅ አንፌር ኩዌስችን ነው። ፍርደ ገምድልነት ይባላል። ፍርደ ገምድልነት ማለት ምን ማለት ነው? እግዚአብሔር 3 ነገሮችን ሰጥቶናል። ምርጫ፣ ችሎታ፣ እውቀት። እነዚህን ሰጥቶናል። እነዚህም ባይሰጠን ኑሮ ጥያቄ መጠየቅ እንችል ነበር። እግዚአብሔር ነው ራሱ ነው እንደዚህ ያደረገኛ እንዲያርጎ ፈጥሮ የምንለው። ምርጫ የላቸውም። ስለዚህ ምርጫ ስለሰጠን ባይሰጠን ኑሮ መጠየቅ እንችል ነበር። በቃ እንዲህ ይሄን ብቻ እንድመርጥ አድርጎ ነው የፈጠረኝ ይችላል። ግን በጎን ነገር የመከተል ክፉን ነገር የመተው ምርጫ ሰጥቶናል እግዚአብሔር። ምርጫ እስካለ ድረስ በእግዚአብሔር ማመካኘት አንችልም። ፍርደ ገምድል ነው። ምርጫን የሚይዞ እንደገና ደግሞ እንዲባል ራስን ለማውጣት የሚደረግ ራስ ወዳድነት ነው። አንድ ሁለተኛ ደግሞ ምንድን ነው? እውቀት ሰጥቶናል። ክፉና በጎን መለየት የምንችልበት እውቀት አለ። ይሄ ምን ይባላል? ንጽሐ ጠባይ የሚባል አለ። የንጽሐ ጠባይ እውቀት ይባላል። የንጽሐ ጠባይ እውቀት ተምሮ የሚያውቁት እውቀት፣ በቅቶ የሚያውቁት እውቀት አለ። የንጽሐ ጠባይ እውቀት የሚባለው ምን ማለት ነው? ምን ይባላል? ቅዱስ ዮሐንስ ዘደማስቆ 4 ካርዲናል ቨርቹስ የሚላቸው አሉ። 4 የነፍስ ናቸው። 4ቱ የነፍስ አለቆች እነማን ናቸው? አንዱ ከሬጅ ነው። አንዱ ሞራል ጀጅመንት ነው። አንዱ ሰልፍ ሪስትሬንት ነው። አንዱ ጀስቲስ ነው። ጀስቲስ በዚህ ኮንቴክስት ፍትህ አይደለም፣ ጽድቅ ነው። ጽድቅ ነው በዚህ የሚጠራ። ስለዚህ ሞራል ጀጅመንት የህሊና ፍርድ ተሰጥቶናል። ክፉና በጎን መጽሐፍ ቅዱስ ባንማር እንኳን ክፉ ነገር እንዲሰቀን ተደርገን ተፈጥረናል። እነዚያ ትክክለኛነቶች በመጽሐፍ ቅዱስ ስላልተዋጁ ሊያንሱ ይችላሉ እንጂ በየትኛውም የረከሰ ሀገር እንኳን ብንለው ሞራል ቫሊዩስ አሉ። የማህበረሰብ በጎነቶች ይባላል። ለምንድን ነው እነዚያ በጎነቶች እንዲኖሩ ያደረግነው? ወንጀልና ፍትህ የሚባል ነገር የኖረው ለምንድን ነው? ስለዚህ ህሊናችን እንዲፈርድ እንዲያውቅ ይፈጥሩናል። ሶስተኛው ክሂል ወይም ችሎታ ነው። ችሎታ የሚባለው ምንድን ነው? አለመስራት እንችላለን። አለመስራት
ጾም ለምሳሌ አልቻለም ብሎ ነው የምበላው እንላለን። እንዴት ነው አልቻለም ያለ? እስ እግዚአብሔር ያስለ ሸክም ነው ሆድ ምኑ ነው አልቻለም ነው። በቃ መቆየት እንችላለን። ወደን ነው የምንበላው። ወደን ስለምንበላ ነው እንጂ ስሜታችንን ስለምንከተል ነው እንጂ ስለማንችል አይደለም። አልችልም ምን ያልኩ ለምንድነው ዘፈን ማትተው? ስለማልችል። ለምንድነው ማትችለው? ስለማትፈልግ ነው እንጂ ስለማትችል አይደለም። ስለማትወሰን ነው። ምቾትህን መልቀቅ ስለማትፈልግ ነው እንጂ ስለማትችል አይደለም። ችሎታ እግዚአብሔር ሰጥቶናል። ምክንያቱም እንደዚያ መሆንም ችለናልና። ግልጽ ነው ወይ? እንደዚያ መሆንም ችለናል። የሚመራውን ነገር ሰው ከለመደ የሚጠላውን ነገር አሁን ለምሳሌ ሲጋራ የሚያጨስ ሰው አክቲቭ ስሞከርስ እና ፓሲቭ ስሞከርስ የሚባሉ ሰዎች አሉ። አክቲቭ የሚባሉ ሁልጊዜ የሚያጨሱ ሰዎች ናቸው። ፓሲቭ የሚባሉ ደግሞ ከሚያጨስ ሰው አጠገብ እየተቀመጡ ጥቂት ብናኝ የሚለምዱ ናቸው። እነዚያ ትኳሹን እየተቀበሉ እየቀመሱ ነው የሚለምዱት። በመጀመሪያ ቀን እያሉ ነው የሚለምዱት፣ እየሳሉ ማለት ነው። ሁለተኛ ቀን ከዛ ወደ አክቲቭነት ይሸጋገራሉ። መራራውን ነገር እኮ ለምደነዋል። ቀንተን ነው የለመድነው፣ ፈልገን ነው የለመድነው። መራራውን ነገር ከለመድነው ያን ለመድመድ ከቻል ያ አልነበረብንም። እንደዚህ አይነት ፍላጎት አልነበረብንም። የፈለግነውን ነገር እኮ መሆን እንደምንችል የማንፈልገውን ነገር ለጌጥ ብለን ለምደነዋል። ለጓደኝነት ብለን ለምደነዋል። ስለዚህ ለምደን መሆን እንደምንችል አሳይተናል። ችሎታ አለን እኮ። የማንሆነውን ነገር ሆነን ታይተናል። ኔጌቲቭ በሆነ መንገድ መሆን የሌለብንን ነገር መሆን ከቻል አዎንታ በሆነ መንገድ መሆን ያለብንን ነገር መሆን እንደምንችል ይሄ ማሳያ። ስለዚህ ሰው በምክንያት እንዲያስብ እንዲህ ብሎ እንኳን ማሰብ ይችላል። እኔ በቃ እምቢ ብሎኝ ነው ኃጢአት የምሰራው የሚል ሰው አለ። ምኑ ነው እምቢ ያለህ? ስለማታሰሩት ነው ህሊናቸው። ነፍስ 5 የስሜት ሕዋሳት አላት። ስጋ 5 እንዳላቸው ሰውነት 2 ክፍሎች አሉ፣ ቦዲ ፋኩሊቲስ የተባሉት ስጋና ምንድን ነው? ነፍስ አለ። ስጋ 5 የስሜት ሕዋሳት አሉት። ማሽተት፣ መስማት፣ መንካት፣ መቅመስ፣ ማየት 5 አሉ። ነፍስ ደግሞ 5 አላት የሚለው ይሄ ቅዱስ ዮሐንስ ዘደማስቆ የሚባል 8ኛው ክፍለ ዘመን ላይ የነበረ የቤተክርስቲያን ሊቅ ነው የተናገረው። እነዚህ ያሉት ነው። ስለዚህ ሰው በአይኑ ያይና በጆሮው ይሰማና በአፍንጫው ያሸትና ምን ያደርገዋል? ምን ይለዋል መሰላችሁ? ፋንታሲ ይኖረዋል። በጣም አስፈላጊ ሆኖ ይታየዋል። ከዛ ሴንስ ፐርሰፕሽን ይኖረዋል። ፐርሴፕት ያደርገዋል። ደስ ይለዋል። ይሄንን ወደ ምን ይቀይረዋል? ወደ ኦፒኒየን ይቀይረዋል። ይሄን ባደርግ መልካም ነው ብሎ ያስባል። ወደ ኦፒኒየን ከቀየረው በኋላ ምን ያደርገዋል? ኢንተሌክት ያደርገዋል። እውቀት ያደርገዋል። እውቀት ካደረገው በኋላ ደግሞ ለሚያደርገው ጥፋት ምን ይሆናል? ሪዝኔብል ይሆናል። ሪዝን አለኝ ይላል። እኮ ኃጢአት የምሰራው ወድጄ አይደለም፣ ወጣት ስለሆንኩ ነው፣ ሰው ስለሆንኩ ነው፣ ስላልተማርኩ ነው፣ አገሬ ሩቅ ስለሆነ ነው፣ ንስሐ አባት ስለሌለኝ ነው፣ ወላጆቼ ስለበደሉኝ ነው፣ የምማርበት ትምህርት ቤት ችግር ስለሆነ ነው፣ ምናምን ቢዚ ስለሆንኩ ነው። ሪዝን ይሰጠዋል ማለት ነው። ለፐርሴፕሽኑና ለፋንታሲው ምክንያት እየሰጠው ይሄዳል ማለት ነው። ነገር ግን እነዚህን የሚያስተዳድርበት ምን አሉት? ከሬጅ አለው። ከሬጅ በቤተ ክርስቲያን ምን ተብሎ ነው የሚተረጎመው? ሙቀተ ሃይማኖት ነው የሚባለው። እስኪ በሉ ምን ማለት ነው? ሙቀተ ሃይማኖት ማለት መንፈሳዊ መነቃቃት ማለት ነው። ቅናት፣ በክርስቶስ ፍቅር መቃጠል፣ ለበጎ ነገር መቅናት ነው። ይሄ ሲኖረው ሴንስ ያደረገውን ነገር መናቅ ይችላል፣ ከስሜቱ መውጣት ይችላል። ከዚያ ምን ያደርገዋል? ቀጥሎ የህሊና ፍርዱን መከተል ነው። ይሄ ነገር መልካም ነው ክፉ ነው? የት ያደርሰኛል? የት ነው የሚያደርሰኝ? እንዲህ እያደረኩ ሲኦል እገባለሁ ወይስ ገነት? መጨረሻዬ ምን ይሆናል? ምንድነው የሚጨመርልኝ ነገር ብሎ መጠየቅ፣ የህሊናውን ፍርድ። የህሊና ፍርድ ፈርዶ ከወሰነ በኋላ የሚጎለው ምን ይመስላችኋል? ከኃጢአት ለመውጣት ሰልፍ ሪስትሬንት ማለት ትዕግስት ማለት ነው። ጽናት ወይም ብርታት ማለት ነው። ብርቱ መሆን። በወሰንበት ጉዳይ ላይ መጽናት ነው የሚያቅተን። ከኃጢአት ለመውጣት ንስሐ ለመግባት እንወስንና መቆየት ያቅተናል። በእናንተ አነጋገር ኮምፎርት ዞን ከሚባለው አለመውጣት ማለት ያን ደስታውን መፈለግ፣ ማጣጣም መፈለግ፣ ወይም ደግሞ የዛሬ ላድርገውና የዛሬ ወር ንስሐ እገባለሁ ማለት እሱን ማድረግ ጽናት እንዲጎለን ያደርጋል። በርትቶ መቁረጥ ነው። ያንን ለማድረግ ደግሞ 2 ነገር ማድረግ ያስፈልጋል። አንደኛ የንስሐን ክብር ማወቅና ሁለተኛ ሞትን ማሰብ ነው። ሰው ሞቱን ካሰበ ፈጥኖ ይወጣል። እንግዲህ ታውቃላችሁ ባዮሎጂ ስትማሩ ሰው በመደበኛ ጊዜ የማይዘለውን ገደል ሲፈራ ይዘለዋል ይባላል አይደል? ሆርሞን ይበልጥ ስለሚመነጭለት በደንብ ዘሎት ይሄዳል። እኛ ለምንድን ነው ታዲያ ኃጢአታችንን እንደዚያ ገደል ቶሎ መዝለል ያቃተን?
ንስሐ ግቡ ምናምን ስንባል አንዳንድ ጊዜ የሚያስቀኝ ቁረቡ ምናምን ሲባል ቆይ ላስብበት ስትሉ እኔ ሳይቀኝ እንዴ እስካሁን እዚህ ቤት ውስጥ እንደዚህ አዳራሽ ገብተን ብንቀመጥና በእሳት ቢያዝ ውጡ ቤቱ እየተቃጠለ ነው ሲባል እስኪ እናስብበት ይባላል። እሳት ውስጥ ሆኖ ላስብበት አለ የለም ወይ? አልፈራንም፣ ሞትን እየፈራን አይደለንም፣ ወይም ደግሞ ክብር አላነቃቃን ብሏል። ክብር ትዝ አለ፣ የክብር ፍቅር አልገባንም። ያ ቢገባን ምንጥቅ ብለን እንወጣለን። እና እነዚህን መከተል ያስፈልጋል። እግዚአብሔር እነዚህን ሰጥቶናል። አራቱን የነፍስ ዳኛ አድርጎ ሰጥቶናል። 5 አላት እየተቀበለች ዝም ብላ የምትኖረው ያቺ እውሪቱ ነፍስ የምትባለው ናት። በስሜት የምታየውን ሁሉ ዝም ብላ የምትቀበል። እኔ ለተማሪዎች ለዚያ ላሉ ለጉባኤ ቤት ላሉ ደቀ መዛሙርት ትምህርታችሁን ሳጨርሱ ከሴት ጋር አታውጉላቸዋል። ምክንያቱም ፍቅር የሚባለው እናንተ የምትሉት እንዳይዛቸው ነው። እነሱን ከወደዱ እዚያ በኋላ ራት በላሽ ወይ ተኛሽ ወይ እያለ ጽናቱን መርሳቱ ነው። እና ምን እላቸዋለሁ ለዚህ መድኃኒቱ ሴቶችን ትክ ብላችሁ አትያቸው ነው የምላቸው። በጣም መልከ ጥፉ የሆነችው ሴት ከ10 ደቂቃ ወደ 20 ደቂቃ እይታውን ካራዘምከው መልኳ እያማረ ነው የሚመጣው። የምር እኮ ነው የምነግራችሁ ማለት ነው እላቸዋለሁ እኔ ማለት ነው። ስለዚህ ሰው አይኑ ጆሮ የሚያየውን ነገር ሁሉ ይቀበልና ሴንስ ያደርገዋል። ከዚያ ያንን ደግሞ ምን ያደርገዋል? ይወደዋል። ከዚያ ምን ያደርጋል? እንዳልኳችሁ አስተያየት ይሰጣል። ይሄን ባረገው ጥሩ ነው ይላል። ኋላ ደግሞ እውቀት ያደርገዋል። እዚያ በኋላ ሪዝን ምክንያት እየጠቀሰ መኖር ነው። ከዚያ በኋላ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን እና ንስሐ ለመግባት እነዚህ ሁሉ ጥርግ አድርጎ ማወቅ ያስፈልጋል። ንስሐ ማለት ክፋትን መጥላት፣ ኃጢአትን መጥላት። ሁለተኛ ወደ እግዚአብሔር ምን ማለት ነው? መመለስ ማለት ነው። ንስሐ ማለት መመለስ ማለት ነው። መመለስ ፍቹ በራሱ ንስሐ ማለት ሲተረጎም መመለስ ነው። ወዴት ነው የምንመለሰው? በጣም ግሩም። ወደ እግዚአብሔርና ወደ ማን? ወደ ራሳችን እንመለሳለን። አንድ ሀሳብ ልንገራችሁ። ንጽህና ማለት ምን ማለት ነው? ልብሱን አጥበን ስንጨርስ ምን አለ እንላለን? ነጻ እንላለን። ስለዚህ ነጻ ማለት ምን ማለት ነው? የተደረበበት ነገር ምን አለው ነው? ለቀቀው ማለት ነው። እና ልብሱ ወደ ቀደመ ተፈጥሮ ምን አለ ነው? ተመለሰ። ስለዚህ እኛ ኃጢአት ስንሰራ ሌላ ነገር አለ የሚሰጠው። ወደ ነበርንበት ተፈጥሯችን፣ ወደ ጥሩ ተፈጥሯችን ነው የምንመለስ ማለት ነው። ኃጢአት እንስሳ ያደርጋል፣ አውሬ ያደርጋል፣ ሰይጣን ያደርጋል። ሰውን ራሱን ማለት የሰው ሰይጣን፣ የሰው አውሬ፣ የሰው እንስሳ ያደርጋል። ስለዚህ ከዚያ ወደ ሰውነት መመለስ ነው። የጫናውን ትቢያ ማራገፍ፣ ዝገቱን ማራቅ ማለት ነው። ይሄ ስለሆነ ንስሐ ወደ ተፈጥሮ መመለስ ነው። ማንነትን መመለስ ማለት ነው። ሰው አሁን በዚህ ዘመን የማንነት ጥያቄ ሲል እኔ ያስቀኛል። የማንነት ጥያቄ ሰው በሆንን አሁንም ሁላችንም የማንነት ጥያቄ አለብን። እንደ ሰውነታችን እየኖርን አይደለም በእውነቱ ማለት ነው። ሌላ ማንነት ነው የምንኖረው። ስለዚህ ወደ ትክክለኛ ማንነት መመለስ። አሁን ለምሳሌ እናንተ ለሆነ ስጦታ ከመንግስት ቢሮ ተሰልፋችሁ ሲጠራችሁ አንድ ሰው ስማችሁን ትቶ አቶ አውሬ ወይዘሪት እንስሳ ቢላችሁ ምን ትላላችሁ? አትናደዱም? እንናደዳለን። እንደዚያ እኮ በአኗኗራችን እኮ እንደዚያ ነን። የሚነዳችሁ ከሆነ እንደዚያ ያለውን ጠባያችንን ምን ማድረግ ነው? ማስወገድ። ለምሳሌ መናከስ የምን ጠባይ ነው? ነገር እንጂ የአውሬ ጠባይ ነው። መናከስ ማለት አንዱን ማቁሰል፣ አንዱን ማስደሰት። እንደዚህ ሰላምታችንን ራሱ ትዝብት ውስጥ የወደቀ ሰላምታ ነው ያለን። እንደምን አላችሁ? ደህና ናችሁ ወይ? ደህና እንዴ? ይሄ ትክክል አይደለም። እኩል ልብ ሊኖረን ያስፈልጋል። ሰውን ራሱ ማስቀናት ራሱ ትክክል አይደለም። ማብሸቅ፣ የሆነን ሰው ለማናደድ ብሎ እኮ ሰዎች የሚመሰርቱት ፍቅር አለ። እነሱ ሳይዋደዱ የሆነን ሰው ለማናደድ ብለው ይፈቅራሉ። እንዲሁ ግርም እኮ ነው የሚያደርገው። እንደዚህ ያለ አስመሳይ ማንነታችንን መራገፍና ወደ ማንነታችን መመለስ፣ ሰው ወደ መሆን መመለስ ነው ንስሐ መግባት ማለት። ሰው ወደ መሆን መመለስ፣ ወደ እግዚአብሔር መልካችን መመለስ ነው። እሱ ነው ንስሐ ማለት። ኑ ወደ እኔ ተመለሱ እኔም እመለሳለሁ ብሏል እግዚአብሔር። እንደዚያ ከሆነ ንስሐ መንፈሳዊ ፍቹ ምንድነው ነው? እስካሁን ያብራራ ነው በመዝገበ ቃላዊ ፍቹ ነው። መንፈሳዊ ፍቹ ደግሞ ምንድነው የሚለውን ልንገራችሁ። አላችሁ አይደል? ንስሐ የልደት ቦታ ናት። አረጋዊ መንፈሳዊ የሚባል የቤተክርስቲያን ሊቅ ድርሳን 29 ላይ ይናገራል። ወበከመ አዳም ስጋዊ ወለደ ደቂቀ እምሔዋን በአምሳሊሁ
በዓለመ ዚአሁ ከማሁ ክርስቶስኒ ወለደ ደቂቀ በዓለመ ዚአሁ እምከርሰ ንስሐ ወጥምቀት ይላል። ምድራዊ አዳም ከሔዋን በዚህ በራሱ ዓለም በምድር እሱን የሚመስሉ ልጆችን እንደሚወልድ ሁሉ የመንፈሳዊ ዓለም አባት ክርስቶስም እሱን የሚመስሉ ልጆችን ከንስሐና ከጥምቀት ማህፀን ይወልዳል ይላል። አዳም ከሚስቱ ከሔዋን በገዛ ዓለሙ እሱን የሚመስሉ ልጆቹን እንደወለደ የመንፈሳዊ ዓለም ልደት አባት ክርስቶስም ከንስሐ ማህፀን እሱን የመሰሉ ልጆችን ይወልዳል። ስለዚህ ንስሐ ክርስቶስን መስለን የምንወለድበት ማህፀን ነው። አሁን አንድ ሰው ንስሐ ሲገባ እየተወለደ ነው። አንዱ የልደት ቀናችን ነው። እመ ሕይወት ይእቲ ብፁዓን እሙንቱ እለ ይትወለዱ እምኔሃ እስመ ይመውቱ ለዓለም። ንስሐ የህይወት እናት ናት። ከሷ የሚወለዱ ብፁዓን ናቸው፣ እነሱ ለዘላለም ይኖራሉ እንጂ አይሞቱምና ይላል። የህይወታችን እናት የህይወታችን ማህፀን ናት ንስሐ። ልብ በሉ። ስለ ማህፀን 3 ወይም 2 ነጥቦችን ልንገራችሁ። ንስሐ እንግዲህ ማህፀን ናት ብያችኋለሁ። የምን ማህፀን? የህይወት ማህፀን። ማህፀን ማለት ምን ማለት ይመስላችኋል? በግዕዝ ነው ቃሉ። ማህፀን ማለት አደራ ተቀባይ ማለት ነው። አደራ ተቀባይ ወይም የአደራ ቦታ ማለት ነው። ለምን? ከአባት የሚከፈለው ይከፈላል፣ ከአብራኩ ከእናት የሚከፈለው ይከፈላል። ከዚያ በኋላ ያንን ከአባትና ከእናት የተከፈለውን ውህድ ተቀብሎ እንዲያውም ጨምሮ አደራ የሚያወጣ ማን ነው? ማህፀን። ሰው አደራ ሲሰጥ ምን ነው የሚመልሰው? አጉድሎ ነው የሚሰጥ። ማህፀን ግን ጨምሮ ነው የሚሰጥ። እንዴት ጨምሮ ማለት? ጽንሱ ባልና ሚስት አንድ ሆነው የተጸነሰትን ምንድን ነበር? ውሃ ነበር አይደለ? ውሃ ነው። ከአባት ዘር ከእናት ደም ይከፈላል ይላል የእኛ ትምህርት። የእናንተ እንቁላል ይላል። ችግር የለም። ዋናው መግባባታችን ነው። ደም የሚለው በኋላ ግብሩ ነው ይላሉ ሊቃውንት። በኋላ ግብሩ ማለት ሴቶች ልማደ አንስት ሆኖባቸው በወር ከነሱ የሚገኘው ነገር ለምንድን ነው? ለጽንስ የተዘጋጀው ነገር ለጽንስ ሳይሆን ሲቀር የሱ መፍረስ ነው። እንደዚያ ነው ሰዎቹ የነገሩን የእናንተ ዘመዶች። ስለዚህ ከአባት ደም ከአባት ዘር ከእናት በሚከፈልና ይዋሃዳል። ያ ውህድ ውሃ ነው። እንደገና ያ ከዚያ ቦታ ነው፣ ከዚያ ከተማ ነው እጅ ተበጅቶለት፣ እግር ተበጅቶለት፣ አይን ተበጅቶለት፣ ጆሮ ተበጅቶለት፣ አይምሮ ተሰርቶለት አሳቢ ሰውዬ የሚመጣው ማለት ነው። አሳቢ ሰው ይመጣል እና ንስሐ ተመልከቱ። ይሄ ውህድ ወደ እናት ወደ ሴቷ ማህፀን ሲቀመጥ ምንድን ነው? እጅ የሌለው እስኪ በሉ፣ እጅ የሌለው በሉ፣ እግር የሌለው፣ ጆሮ የሌለው፣ አይን የሌለው፣ አይምሮ የሌለው ወዴት ይገባል? እሱ ወደ ማህፀን ሲወጣ ምን ይዞ ይገባል? እጅ ይዞ በሉ። ምን ይዞ ይወለዳል? አክዝ ቃል ነው። አካል ማለት ዘአክል ማለት ነው። በቂ ማለት ነው። ምንድነው? በቂ ማለት እግዚአብሔር በቂ አድርጎ ስለሰጠ ይሄን ይዞ ይወለዳል። አሁን እጅ የሌለው እስኪ ቅድም ምን አይነት ሰውዬ ነበር የገባው ወደ ማህፀን የተወሰነው? ምንድነው? እጅ የሌለው በሉ። እሺ እንደዚህ አይነት ሰው እንደዚህ አይነት ዝም ብሎ ልህሉህ ነገር ነው የገባው። ልህሉህ ነገር ምን እንደሆነ ተርጉሙ። ሰው ወደ ንስሐ ሲገባ ምኑ ነው? ልቡ ጠፍቶ፣ አይኑ ጠፍቶ፣ ጆሮ ጠፍቶ፣ ምን ጠፍቶ ራሱን አጥቶ ወደ ንስሐ ማህፀን ይገባል። ከዚያ ማህፀን ልጁ አይን ይዞ ጆሮ ይዞ እግር ይዞ ይወለዳል። ከንስሐ ማህፀን ደግሞ ሰውየው አይኑ የተኳለ ማንን የሚያይ? እግዚአብሔርን የሚያይ። ጆሮ የጠራ እግዚአብሔርን የሰማ፣ እግር ያለው ለስግደት ለቅዳሴ፣ አይምሮ ያለው የሚያስብ እግዚአብሔርን የሚያስብ፣ ሞትን የሚያስብ፣ ድህነትን የሚያስብ፣ የክርስቶስን መከራ የሚያስብ፣ ኃጢአቱን የሚያስብ አይምሮ ያለው የተሰራ ሰው ይመጣል። ይኸውላችሁ ሰው ያልሆነ ውሃ ከእናት ማህፀን ሰው ሆኖ ይወጣል። ሰውነቱ ፈርሶ ሰው ንስሐ ይገባል። ንስሐ ውስጥ ተሰርቶ ሰው ሆኖ ይወጣል። ንስሐ እንደገና የምንሰራበት ከተማ ነው። እንደገና ነው የሚሰራን እግዚአብሔር። አይዟችሁ የፈለገ የፈራረስን ሰዎች ብንሆን ንስሐ ውስጥ ተሰርጠን ጥሩ የእግዚአብሔር ከተማ ሆነን እንወጣለን። ሌላው ከቃሉ ጋር ናችሁ። ልጁ በጽንሱ ወራት ከእናቱ ውጭ ህይወት የለውም። አለው የለውም? ንገሩ እንጂ።
ሰው ከንስሐ ውጭ ህይወት የለው። በማህፀን ውስጥ የሚያገኘው ምግብ አለ። እግዚአብሔር በሰጠለት በሰራለት ቱቦ አማካኝነት እናቲቱ የበላችው ሁሉ ወደ ልጇ አይላክም። እንደምታውቁት ተጣርቶ ለልጁ በሚመጥን መንገድ ለሱ የሚጠቅመውን ያህል ምግብ እየተሰጠው፣ ሙቀት እየተሰጠው፣ ኦክሲጅን እየተሰጠው፣ ምቾት ተሰጥቶት በጣም አስደናቂ ሐኪሞች ቆመው ቢያስረዱን ጥሩ ነበር ስለ ጽንስ አኗኗር ማለት ነው። እና ያንን ሁሉ ተመችቶት ይኖራል። ካልሆነ ይሞታል። ልጁ ያለ ጊዜው ከወጣ ይሞታል። ሰው ከንስሐ ከተለየ ህይወት የለውም፣ የሞተ ነው። ልጁ ከእናቱ ማህፀን ሲወጣ የአባቱን ሀገር ብርሃን ያያል፣ ወይም የእናቱን ሀገር። ልጁ ከእናቱ ማህፀን ሲወጣ የወላጆቹን ሀገር ብርሃን ያያል። ሁለት ሰው ከንስሐ ማህፀን ሲወጣ የእግዚአብሔርን ብርሃን ያያል ይላል አረጋዊ መንፈሳዊ። በጨለማ ማህፀን ውስጥ ተጠቅልሎ የነበረው ባለማወቅ በድንቁርና ተይዞ የነበረው የእግዚአብሔርን ብርሃን ያያል። ብነ ሰለስቱ ልደታት ይላል ቅዱስ አትናቴዎስ በቅዳሴው ደግሞ ሲናገር ለኛ 3 ልደት አለን ይላል። 3 ልደት አለን። አንዱ ጥምቀት ነው፣ አንዱ ቁርባን ነው፣ አንዱ ደግሞ ንስሐ ነው ይላል። ንስሐ አንድ ልደት ነው። ቅዱስ ዮሐንስ አፈወርቅ ደግሞ ሰው 2 ጊዜ ያረጃል ይላል። 2 ጊዜ ያረጃል። አንደኛው በእድሜው ያረጃል፣ ሁለተኛው ደግሞ ያለ በኃጢአት ያረጃል። በኃጢአት ያረጃል። ንስሐ ምንድን ነው ያደረገን? እንደገና ሐዲስ ያደረገናል። የምንታደስበት ቦታ ነው ንስሐ። እርጅናት የሚታደስበት። እስኪ አንድ ልንገራችሁ። አንድ ጥያቄ ልጠይቃችሁ። ኤክስፔሪየንስድ ማን ማለት ምን ማለት ነው? ትርጉሙ ለነገረኝ ይሸልማል ማለት ነው። ልምድ ያለው ብላችሁ ብታመጡ ኤክስ። እሺ፣ በዓለማችሁ ትክክል ናቸው። መንፈሳዊ ፍቹ ግን ከእግዚአብሔር ጋር የተዋሃደ ሰው ማለት ነው። ቴዎሎጂካል ተርሙ እንዲህ ነው የሚተረጎመው። ኤክስፔሪየንስድ ማን ማለት ከእግዚአብሔር ጋር የሚኖር ሰው፣ የበቃ ሰው ማለት ነው። በቴዎሎጂ ቋንቋ እንደዚህ ነው የሚተረጎመው። እና ከእግዚአብሔር ጋር የኖረ አንድ ሽማግሌ በ90 ዓመቱ ከእግዚአብሔር ጋር እድሜ ልኩን ሲጾም ሲጸልይ የኖረ ባህታዊ እና አንድ የ30 ዓመት ወጣት ቢሰግዱ ማን ጠንካራ ሊሆን ይችላል? ዝም ብሎ በኃጢአት የሚኖር የ30 ዓመት ወጣት ማን ነው ጠንካራ የሚሆነው? አቤት፣ ሽማግሌው ይጠነክራሉ ወይስ ወጣቱ ይጠነክራል? ሽማግሌው ነው የሚጠነክሩት። ምክንያቱም ይሄኛው በምን አርጅቷል? በኃጢአት አርጅቷል። በኃጢአት ማርጀት የእርጅናዎች ሁሉ ክፋት ነው። የከፋ እርጅና የሚባለው በኃጢአት ማርጀት ነው። ኃጢአት አሮጌ ያደረገው ኃጢአት አሮጌ ያደረገው ሰው ማፍሰስ ነው ስራው። አዎ ይኸውላችሁ እይጠቅው ደርገ ንጹሃ ውስተ ልብስ ብሉይ ወይት ማላ ይላል። ምን ማለት ነው? አዲስ ልብስ አሮጌ ልብስ አዲስ ልብስ ከአሮጌ ልብስ ላይ አይሰፋም ይላል። እናንተ እንደዚህ ለብሰ ሰፍታችሁ ስለማትለብሱ ምሳሌው እንግዲህ አሁን ለወደፊቱ በምን ልንመስለው ነው? ይሄ መጽሐፍ ቅዱስ አሮጌ ልብስ ቢኖር የተቀደደ ልብስ እናንተ ሲጀምር እስኪቀደድ ልብስ አትለብሱ መሰለኝ። የተቀደደ ልብስ አለ፣ ያረጀ በጣም የተቀደደ። እዚያ መሀል ላይ እንደው በሞቴ ስሙኝ፣ መሀል ላይ አዲስ ልብስ አምታችሁ ብትሰፉበትና ቀዳዳውን ብትደፉት ምንም ያርግ ይመስላችኋል? ይከብደውና ዙሪያውን ቀዶ ዞት ይወጣል። ይከብደውና የኃጢአት አሮጌ የሆኑ ሰዎች ቤተክርስቲያኑ ሲመጡ ብዙ ነገር ይዘው ነው የሚወጡት። ይዘው ይወጣሉ። ከባዶች ናቸው ለብዙ ነገር ይዘው መውጣት። ሁልጊዜ ምንድናቸው? ይሄ ድሮ ቤት ሲሰራ ደንጓሪ፣ አነዋሪ የሚባሉ አሉ። ደንጓሪ እነዚህ ተቀጥረው ነው በነገስታት ይገርባል እኮ በነገስታት ዘመን ቤተክርስቲያን ሲሰራ ደንጓሪና አነዋሪ የሚባሉ አሉ። ደንጓሪ የሚባለው የሚገጥመው ነው። አነዋሪ የሚባለው ደግሞ አይ ይሄ ብዙ ጥሩ አይደለም እየተከተለ ኮሜንት የሚሰጥ ነው፣ ቤቱ እንዳይበላሽ ማለት ነው። እነዚያ ባለሙያዎች ናቸው። ይሄ ግን ሳይኖረው ነው የሚያነውር። ቁጭ ብሎ የሚተች ሰው አለ። ቁጭ ብሎ ትችት ሲሆን አይኑም ጆሮም የሚነቃለት ማለት ነው። እንደዚህ ባይደረግም የዕለት ውዳሴ ማርያም ሳይደግም ተነስቶ አቡነ ማትያስ አጥፍተዋል እንዴ አይደረስ እኮ አንድ ሁሉ አስቀድሶ ያውቅ። ብፁዕ አቡነ ገሌ ግን እዚህ ላይ ልክ አይደሉም ይላል። እኔ ለዚህ ሲሆን እውቀቱን የት እንደምታመጡት አንድ የሰባኪ ቀልድ አለ። የሰባኪ ቀልድ ምንድነው? ጾሙ ሊቀነስ ነው ሰባላል እና ይሄ ቁርጥ የሚባል አለ አይደል?
አዲስ አበባ አሁን እንኳን ሰው ቁርጡን ቢያውቅ ይሻላል፣ ተወዷል። እና እሱን ጠረጴዛ ላይ አጋድሞ እየበላ እንደዚህ ብሎ አተጦም ሊቀንሱ ነው። ይንኩት የማያንሱ ያኔ ይበላል በራሱ እየበላ ግን ደግሞ ጠበቃ ነው ለቤተክርስቲያን። አሮጌ ጨርቅ ብሎ እዚያ ሰው ያስተባብራል። የሐሜት ጓደኞችን ቤተክርስቲያን ውስጥ ያስነሳል። አተ እንደዚህ ያሉት እኮ እንደዚህ አረተው ነው ይቀርማል ማይረው ያለ ያደራጃል። ይሄ ምንድነው? አሮጌ ልብስ። እስኪ በሉ አዲስ አሮጌውን ጨርቅ እንደሚቀደው ሁሉ አሮጌው ጨርቅ አዲሱን ጨርቅ መሸከም እንደማይችል ሁሉ በጎ ነገርን መሸከም የማይችል ሰው ያደርገናል። ከዛ ደግሞ ማለት እየወዲው ወይን ሐዲስ ውስጥ ተዝቅ ብሉይ አዲስ ወይንን ባሮጌ ማሰሮ ወይም ባሮጌ ረዋት አይጨምሩትም ማለት። ረዋት የሚባሉት አይሁድ ወይን የሚያስቀምጡበት የለፋ ነገር እንደ ማሰሮ ሳይሆን ሌላ ነገር ነው። እንደ ወይ ከከብት ቆዳ የሚዘጋጅ እንደ አቁማዳ ሆኖ የወይን አቁማዳ እንደማለት ነገር ነው። ከረጢት እንደማለት ነው አይደል? አይታችሁ ታውቃለች? ወይን በምንድን ነው የሚሸጠው? በጠርሙስ። ሌላስ በምንድን? በቃ በሆነ ነገር እና እነዚያ በአዲስ ባሮጌ ማሰሮ ሲጨመር ምን ይደረጋል መሰላችሁ? ባሮጌ ማሰሮ ሲጨመር ወይኑ ይሰነጥቀዋል ወይም ይቀደዋል። ልብ ብላችሁ ስሙ። ጌታ እኮ ነው ያስተማረ ማቴዎስ ምዕራፍ 9 ላይ አዲስ ወይን ባሮጌ ማሰሮ አይጨመርም ማለት። አዲስ ወይን ለምን ይሰነጥቀዋል? ዝቁ ይነቅ ረዋቱ ይቀደዳል፣ ወይኑ ይትካው ወይኑም ይፈሳል። ዝቁ ይነቅ ረዋቱ ይቀደዳል ማለት አዲስ ሕግ መማር አይችልም ነው። ባሮጌ ረዋት የተያዘ ሰው ሁሉን ነገር መሸከም ያቅተዋል። ስልቹ ነው። ቅዳሴ ይረዝምበታል፣ ስብከት ይረዝምበታል። ቤተክርስቲያን ላይ አስራት አውጣ መባል ይከብደዋል። ሰምታችኋል? ሰው በ300 ብር እየሰከረ የ100 ብር አስራት አውጣ ሲባል ግን ምንድነው ቤተክርስቲያን ያለ ዘረፋ? እንዲሁ እኮ ግርም ብሎ ነው የሚለኝ ማለት። ምናልባትም የ50 ብር ማስቲካ ገዝቶ ሊያኝክ ይችላል። 10 ብር ግን ለቤተክርስቲያን ግን ከተባለ ምንድነው ግን? ቤተክርስቲያን እኮ የገንዘብ መሰብሰቢያ ያደረጉት እኮ ይላል። ይሄ ለምንድን ነው ከተባለ አሮጌ ማሰሮ። እግዚአብሔር ይስጥልኝ። እስኪ አሮጌ ማሰሮ በሉ እንጂ ወይን መሸከም ማይችል አሮጌ ማሰሮ። በቃ አንዲት ነገር ዝቁ ይነቅ ረዋቱ ይሰነጠቃል፣ እሱም ተስፋ ይቆርጣል፣ አይረባም። ወይኑ ይትካ ወይኑም ይፈሳል ማለት ሕጉንም አይዘውም። አቡነ ሽኖዳ እንደዚህ እያስተማሩ የረቡዕ ጉባኤ ነበራቸው። የረቡዕ ጉባኤ እያስተማሩ መጨረሻ ላይ ጥያቄ አለው። እስኪ ለእናንተም ጥያቄ መጨረሻው ቀን ከመርሐ ግብር አስተዋሪዎች ጋር አባታችን ጋር ተናገረን የጥያቄ ቀን ይኖረን ይሆናል መጨረሻ አካባቢ ማለት ነው። እና ሲጠየቁ ምን አላቸው? አንዱ አባቴ የመርሳት ችግር አለብኝና ምን ላድርግ አላቸው። መፍትሄውን ብነግርህ ትረሳዋለህ አለ። ምንድነው? ስለዚህ አንተ የመርሳት ችግር እንዲለቅ ትምህርት ሳይሆን የሚያስፈልግ ምንድነው ነው? ንስሐ ነው። አርጅተህ ነው። በምንድን ነው ያረጀኸው? ነው በኃጢአት ስላረጀ አሮጌ ማሰሮ ሆነሃል። ትምህርቱን ልትይዘው አትችልም፣ ምክሩን አትይዘውም ነው። እና ለመማር ራሱ ንስሐ መግባት አለብን፣ መዘጋጀት አለብን። ምክር እንዲገባን፣ ቅዳሴ እንዲገባን፣ ህግ የሚከብድብን ኦርቶዶክስ እኮ በጣም ኮምፕሊኬትድ እኮ ነው። በውይይችን ቤተክርስቲያን የሚል ሰው አለ። ምን አይነት ጾሙ እንደዚህ፣ ስግደቱ እንደዚህ፣ ቅዳሴ ስርዓቱ ሰፊ ነው ምናምን እያለን የሚያወራ ቀለል በቃ ወደኛ የሚቀርብ አይደለም ምናምን፣ ዘመኑ አልተዋጀም ምናምን ነው የሚለው መቼስ ማለት ነው። ከቃሉ ጋር ናቸው። አቤት በስፖርተኛ መስዬ ምሳሌ ላስተምራቸው። እኔ አልጀመርኩትም። ቅዱስ ጳውሎስ በግሪክ ቡጢ ውድድር አስተምሮበታል። ጢሞቴዎስ መልእክት ላይ አለ። እነዚህ ስፖርት የሚሰሩ ሰዎች ታውቃላችሁ? ቡጢ የሚገጥሙትን ታውቋቸዋላችሁ? እሺ፣ መጀመሪያ አካባቢ ቀለል ያለ ነው፣ ከበድ ያለ ክብደት ነው የሚያነሱት። መኖገር እንጂ ቀጥሎስ ከበድ ያለ፣ ቀጥሎስ ከበድ ያለ። አሁን አንድ ሰው አንድ ዳቦ ሁለት እጁ ይዞ ግን ጡንቻው ይጠነክራል። ቀለል ያለ ነገር የምትወድ ከሆነ አልጠነክር፣ ለጋ ነህ ማለት ነው። ይሄ እኮ ነው ሰው ሲጠነክር ከባድ ነገር። ህፃን ልጅ አጥንት ይቆረጥማል አይቆረጥም? ስለዚህ አጥንት አይሰጠውም ማለት ነው። ስጋውን ነው የምንሰጠው ወይ ወተት ነው የምንሰጠው። አጥንት መቆርጠም የመብሰል ምልክት ነው። ጠንካራ ነገሮችን መሸከም በክርስትና የመጠንከር ምልክት ነው። ህግ ይቀነስልን፣ ሁሉ ይቀለልልን ማለት ግን የማርጀትና የማነስ ምልክት ነው። ይቀነስልን፣ እንነስ፣ ትንሹን መመኘት ማለት ነው። እንዲያውም በገጠር በዚህ በእኛ ሀገር በዚህ በኢትዮጵያ ገጠር ሰው ሲገባ
አማችየው የሚለካው ቅልጥም ሰብሮ በመብላቱ ካልሆነ ዝም ብሎ ይሄ ልፍስፍስ ነው ማለት ይሰጣል አጥንቱና አንዳንዱ አማች ላለመዋረድ በኪሱ ነው ይዞት የሚመጣው የቀይ ወጡን አጥንት በኪሱ ይዞት ይሄዳል ማለት ነው። ወይም ደግሞ እንትን አለ ይሄ ሙቀጫ ታውቃላችሁ? የሙቀጫ ግልግል ስጡኝ ይላል ልጅ ስጡኝ። እንደዚያ ካለ ማፈሪያ ነው። በጥርሱ ስርድም ቀጭቆ አድርጎ ከብላ ደግና ነው እሱ ማለት። የሚሰለቻችሁ ከሆነ በቃ በዛ የምትሉ ከሆነ ወይ አርጅታችኋል ወይ አላደጋችሁም ማለት ነው። ማን ያሳድገናል በሉ፣ ንስሐ በሉ እንጂ። ማን ኃይል ይሰጠናል? ማን ያድሰናል? ንስሐ ኃይል ይሰጣቸዋል። ትናንትና ኃጢአት ደካማ ያደርጋል ብያቸዋለሁ አይደል? የጠቀስነው አንድ ቅዱስ ታሪክ ነበር ብሉይ ኪዳን። ማን ነው እሱ? ሶምሶን ቤት በፀጉሩ ይነቅል የነበረው ሰውዬ በፀጉር ተጎትቶ ሄደ ብያቸዋለሁ። ንስሐ ሲገባ ደግሞ ምን እንዳደረገ ተመልከቱ። ሶምሶንን ወስደው ከወፍጮ ቤት እሱን እያስፈጩ ደረቅ ባቄላ እያስፈጩ አይኑን አውጥተው ፍልስጤማውያን በአዳራሽ ተሰብስበው ኋላ ደግሞ ሲፈጭ ቆይቶ ናዝፈንልን ተባለ። እየተመራ ሄዶ መሀል ላይ ሆነ ዝፈን ተባለ። ምሰሶውን ያዘ። ፈጣሪ በድያለሁ፣ ይቅር በለኝ፣ የዛሬን አንድ እድል ስጠኝ እባክህና አብረህ አጥፋኛል። ንስሐ ሲገባ እግዚአብሔር ኃይሉን መለሰለት። ምሰሶውን ነቀነቀው። ፀጉሩም መብቀል ጀምሮ ነበር ይላሉ አባቶቻችን። ምሰሶውን ነቀነቀና ያንን ትልቅ ምሰሶ በጥንት የፍልስጤማውያን የህንፃ ጥበብ በኮንክሪት የተሰራ ምሰሶ ነቅንቆ አዳራሹን ደረመሰ። እንዲያውም ሶምሶን በህይወት ሳለ ከገደላቸው ጠላቶቹ በሞቱ የገደላቸው ይበዛሉ። ክርስቶስ አጋንንትን በቁሙ ከጎዳቸው ይልቅ ሲሞት የጎዳቸው ይበልጣል ብለው ይተረጉሙታል ሊቃውንቱ። ሲሞት ሞትን ገድሎታልና በሞቱ ንስሐ ኃይል ይመልሳል፣ ድካም ያልቃል። አሁን ስናስቀድስ እንዲህ ቆጭ ብድግ ላባችን ጥምቅ የሚለው ለምንድን ነው? አርጅተን በሉ። ንስሐ ስንገባ ኃይል እናገኛለን። እስቲ ቀጥ ብለን ማናስቀድሰው ለምንድን ነው? ርዝሞብን። አሁን ደግሞ በእኛ ቤተክርስቲያን ነው እንጂ መቋሚያ መቋሚያ ያለው እርጌታው መጌቶች ሊዘሙበት ነው። እንደይሁን ቤተ መቅደስ መቋሚያ ያለ እናንተ ወንበር አላችሁ። በእንክብካቤ እኮ ነው የምትኖሩ ታውቃላችሁ። ግን በጣም እንክብካቤ። እስቲ አሁን ግሪክ አብያተ ክርስቲያናት ብትሄድ ወንበር የለም፣ ወንበር የለም፣ መቋሚያ የለም፣ አይፈቀድም። እኛም ቀጥ ብለን ማስቀደስ አለብን ክርስቶስን እያሰብን። ለምን ይደክመናል? ቁጭ ቅዳሴው ሲያበቃ ተመስገን። ለምንድን ነው እንደዚያ የምንለው? አርጅተን እግዚአብሔር በንስሐ ያድሰን። እስኪ በሉ ወከመ ነዋየ ለብሃት ቀጠቅጦሙ ይላል መዝሙር 2 ላይ ሲናገር፣ እንደ ሸክላ ትቀጠቅጣቸዋለህ ይላል። እንደ ሸክላ ትቀጠቅጣቸዋለህ ማለት የሸክላ ሰሪ ልታድስ ስትፈልግ ምንድን ነው የምታደርገው መሰላችሁ? አሮጌውን ሸክላ ትቀጠቅጠዋለች፣ ታደቀዋለች፣ በደንብ ታደቀዋለች፣ ልም ይሆናል፣ ዱቄት ይሆናል። በውሃ ትለውሰዋለች። ከዚያ በኋላ ትሰራዋለች። ምን ታደርገዋለች? በእሳት ትተኩሰዋለች። የበለ አዲስ ሸክላ ታወጣለች ነው። እኛም አሮጌ ሸክላ የእግዚአብሔር ሸክላዎች ነን ይላል ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ ሲናገር፣ የእግዚአብሔር ሸክላ ነን እኛ። በኃጢአት ስናረጅበት እግዚአብሔር ይቀጠቅተናል። በምን? በፍቅር በትር ልቡናችንን ይሰብረዋል። በውሃ ይለውሰናል ማለት እንድናለቅስ በንስሐ ያደርጋል። ይሰራናል። እንደገና የፈረሰውን ህይወታችን ያዘጋጀዋል። በእሳት ይተኩሰዋል። በፍቅሩ ያጠነክረናል። በመንፈስ ቅዱስ ጸጋ ያበረተናል። እሱ ግን በመንፈስ ቅዱስና በእሳት ያጠምቃቸዋል የተባለ እሳት የተባለ መንፈስ ቅዱስ ነው። መንፈስ ቅዱስ ጠንካራ ኃያል ያደርጋል። ይሄንን የሚሰጠን ንስሐ ነው። ስለዚህ ንስሐ የምንወለድበት የምንታደስበት ነው። ከቃሉ ጋር ናችሁ? እግዚአብሔር ሁላችንንም ያድሳል። ነብዩ ኤርምያስ አቤቱ ዘመናችንን እንደቀድሞ ምን በል ይላል? አድስልኝ ይላል። ክፉ ዘመን አለ የለም? ወገኖች አለ አይደል? የለም። ክፉ ዘመን ምንድን ነው? እሺ ፀሐይ ነው። ክፉ ፀሐይ አለ የወጣው? ክፉ ዝናብ አለ? ምንድን ነው የሆነው? ዓመተ ምሕረት የሆነ ሰውዬ ነው እንዴ? ይሄዳል። የት ነው የከፋው? ክፉ ዘመን የሚባለው ማን ነው? ሰው በሉ እንጂ። ስለዚህ ዘመን የሚታደሰው ማን ሲታደስ ነው? ሰው ሲታደስ። እንደው የቀድሞው ዘመን ያምጣልን። የቀድሞው ዘመን በባቡር ይምጣ፣ በመኪና በአውሮፕላን የሚመጣው ሰውዬ ነው እንዴ? የቀድሞው ዘመን እኮ የቀድሞው ህይወታችን
እኛ ስንስተካከል ነው ዘመን በጎ ሆነ የሚባለው። ንስሐ ይሄ ነው። ከቃል ጋር ናቸው። እሺ ንስሐ መስዋዕት ነው። ሁለተኛ ትርጉሙ ንስሐ መስዋዕት ነው። መንፈሳዊ ፍቹን ነው የምነግራቸው። ንስሐ መስዋዕት ነው። መስዋዕት ማለት የሚወዱትን ነገር ለእግዚአብሔር ብሎ መተው ማለት ነው። ይተረጉማሉ ሊቃውንት። መስዋዕት ማለት በሉ የሚወዱትን ነገር ለምሳሌ አንድ ሰው የሆነ አሳይመንት ስራ ብሏችሁ ሌሊት ስትሰሩ አድራችሁ ጠዋት ስታስረክቡት በጣም አመሰግናለሁ ምን ተለብ ስለምን እንቅልፌን ሳክሪፋይ አድርጌ ነው የሰራሁልህ። ምን ማለት ነው? የምወደውን እንቅልፌን ምን ብዬ ነው ትቼ ማለት ነው። ስለዚህ መስዋዕት ማለት የሚወዱትን ነገር ለእግዚአብሔር ብሎ ምን ማለት ነው መተው ማለት ነው። የሚወዱትን ነገር ብሎ መተው እና ንስሐ ይኸውላችሁ ወግሪስ የሚባል የቤተ ክርስቲያን አባት 4ኛው ክፍለ ዘመን የነበረ ሊቅ ነው ይናገራል። ለእግዚአብሔር ሺህ ኮርማ ከማረድ በንስሐ አንድ እንባ ማልቀስ ይበልጣል ይላል። 1000 ፍሪዳ ከማረድ 10,000 ከብቶችን ከማረድ። ለምሳሌ አሁን ቤተክርስቲያን ትሰራላችሁ እናንተ አይደል? ቤተክርስቲያን ትሰራላችሁ፣ ብዙ ስራ ትሰራላችሁ። በእውነት እግዚአብሔር በሚያውቀው ይሄ ሁሉ ነገር እናንተ ስላላችሁ የተደረገ ነው፣ ጥርጥር የለውም። ግን ከዚህ ሁሉ በላይ እግዚአብሔር የሚፈልገው ምንድን ነው? ንስሐ ስትገቡ ነው ደስ የሚለው። 10 ሚሊዮን ቢሊዮን ትሪሊዮን ኳትሪሊዮን ዶላር ከምትሰጡት አሁን ንስሐ ብትገቡ ለእግዚአብሔር ውድ ስጦታ ትሰጡታላችሁ። ለእግዚአብሔር ውድ ስጦታው ሰው ነው። ስለዚህ ንስሐ መግባት መስዋዕት ነው። አንድ የምንወደውን ምን እንተዋለን? ኃጢአት በሉ ማለት ምንድን ኃጢአት የምንወደውን ኃጢአት መተው ነው። አንድን ነገር መተው ካቃታችሁ ጥያቄ ጠይቁ። ካቃተን ምርጫ ማቅረብ ነው። ከእግዚአብሔርና ከዚህ ነገር ብሎ መምረጥ ነው። እግዚአብሔርን ከወደድኩ ይሄን ነገር መተው አለብኝ። ምርጫ ነው። ንስሐ ምርጫ ነው። እግዚአብሔርን እመርጣለሁ ብሎ መምረጥ ነው። ከዛ ለመረጡት ነገር ደግሞ ዋጋ መክፈል ነው። ንስሐ ሱር ንስሐ ውስጥ የምንከፍለው አንዱ መስዋዕትነት ኃጢአትን መተው፣ ደስታን መተው ነው። ቀጥሎ ክብርን መተው ነው። ምንን መተው ነው? ምናላችሁ? ክብርን መተው ማለት ምን ማለት መሰላችሁ? ለምሳሌ ንስሐ አባቶቻችን ጥሩ ሰው ብለው ሊያውቁን ይችላሉ። ሄደን ሌባ ነኝ ማለት አይከብድም? ይከብዳል። ሄደን አመንዝራ ነኝ ማለት አይከብድም? ይከብዳል። እሷን ለእግዚአብሔር መሰዋት ነው። ክብርን ለእግዚአብሔር ብሎ መተው ነው። ራስን ማዋረድ ሄዶ ለካህኑ እንዲህ ያለው ሰው ነኝ። አጠቃላይ ንስሐ የሚባል ነገር የለም። አሁን አንዳንድ ሰው ንስሐ ሲገባ አጠቃላይ ንስሐ ነው ይገባል። ሰርቅ ያለው ዋሽ ያለው ጾም ገድፍ ያለው አመንዝር ያለው አባቴ ይስጡኝ ነው እንደዚህ ባል አጠቃላይ ንስሐ የለም። እንዲህ አርጌ እንዲበድዬ እንዲህ አርጌ የምታፍርበትን ዝርዝሯን ተናገር ነው። ያችን የምታሳፍርህን ነገር ለእግዚአብሔር ብለህ ስትተዋት ክብርህን ስትተው ምን ይባላል? ይሄ መስዋዕት ይባላል። ሱ ርእሰከ ለዘሱአ ርእሶ በእንቲአከ ላንተ ሲል ራሱን ለሰዋ አምላክ አንተም ራስህን ሰዋ ይላል። ላንተ ሲል ራሱን ለሰዋ አምላክ አረጋዊ መንፈሳዊ የሚለው ላንተ ሲል ራሱን ለሰዋ አምላክ አንተም ራስህን ሰዋ። ለክብራችሁ አትጨነቁለት። ለምሳሌ አንዳንድ ሰው እኔም ገጥሞኝ ስለሚያውቅ ነው። እድሜ እንኳን በጣቴ በእጃችሁ ብትዘረጉ መንካት ትችላላችሁ። እድሜ ምን ማለት ነው? ቅርብ ነው እያልኳችሁ ነው። እዚህ አካባቢ ነው የኔ እድሜ። ግን እንደው በዚህ እድሜ የተረዳሁት ብዙ ነገር አለ እንደው መቼስ ከመኖር የሚታይ እና አንዳንድ ምዕመናን ይናዘዙና አንድ ኃጢአት ይናዘዙና አይኔን ያዩታል። ጀጅ አድርጎኛል እንዴት ነው አላደረገኝም ብለው ማለት ነው። ይጨነቃል ሰው። እንደው እኮ ይገርማል። ተናዞ ጨርሶ ራሱ ከሄደ በኋላ ታዝቦኛል አልታዘበኝም ብሎ ነገር ሳይረሳ ራሱ ቼክ ለማድረግ ይደውላል። እንዴት ነው ታዝቦኛል ቅድም አልታዘበኝ እስኪ እንዴት ላለ ንግግሩ ሲቶኑ እንዴት ነው አወጣጡ ብሎ ማለት ነው። አትጨነቁ ለራሳችሁ። እግዚአብሔርን በድለ ነው የለ እንዴ? አንድ ተራ ሰው ፊት ብትዋረዱ ቁም ነገር አይምሰላችሁ። በንጉሠ ሰማይ ወምድር በእግዚአብሔር ፊት እኮ ጨርቃችን አውልቀን እንታወቃለን። እንደ ስጦ ተሰጥተን የሚያውቀን እግዚአብሔር። ሰው ነው ለብሰን የሚያውቀን እግዚአብሔር እርቃናችን ያውቀናል። ባዶአችንን ያውቀናል። የውርደታችን ላይ አይቶታል እኮ እግዚአብሔር። ምን አስጨነቀ? ቅዱስ ዮሐንስ አፈወርቅ ይላል ማቴዎስ ወንጌል ሲተረጉም አንተ ሞኝ በአንድ ቄስ ፊት መዋረድና በእግዚአብሔር ፊት መክበር ይሻላል፣ በአንድ ቄስ ፊት ላለመዋረድ ብለህ በእግዚአብሔር ፊት መዋረድ ይሻላል ይላል። ራሳችንን አዋርደን መናገር፣ ለክብራችን አለመጨነቅ። ቢያወራብኝሳ ቢፈርድ እንደውም አንዳንዶቹ ቀለል ያሉ ኃጢአቶቻቸው መጀመሪያ ተናግረው ቄሱን ፊቱን እያዩ ነው ወደኋላ የሚጨምሩት። ከዛ በል እንግዲህ ገብረ ማርያም በይ እንግዲህ ወለተ ማርያም ንስሐው እንግዲህ ይሄ ነው ሲሉ ቆይ አባቴ ረስተውት አይደለም
እንደዚህ ማጥሩ አባት ከሆኑ እስቲ ዋናውን ልንገሮት አይነት ነገር ነው። እንደዚህ የማይቆጡ ከሆነ ቆይ ዋናውን ላምጣው ነው። ስለዚህ እንደዚያ ከማለት መጀመሪያውኑ ተናገሩት። ሐኪም አይደል እንዴ? እስኪ አሁን ከባድ በሽታ ቢይዛችሁ አይ የያዘ በሽታ ጠባብቅ ላይ ነው አላሳይም ትላላችሁ? ለሐኪሙ ይባላል አይባልም? ወስዶ ይታከማል። የሚያፍርበትን ነገር ሁሉ ነው ሰው ለሐኪም ገልጦ የሚያሳየው። የምናፍርበት ነገር ሁሉ ለካህኑ መገለጥ አለበት። ያን ስናደርገው መስዋዕት ተሰዋን። ምንድን ነው የሰዋ ነው? ክብራችን በሉቲ ክብራችን ሰዋን ማለት ነው። ያችን የምታስጨንቀንን ነገር ምን ይባላለው ምንላትን ነገር አውጥተን ጣልናት። የሚፈልገው እግዚአብሔር ነው። እግዚአብሔር የሚፈልገው የኛን ኃጢአት ሪፖርት ለሱ የሚጠቅመው ሆኖ አይደለም። ንስሐ እየመጣችሁ ለኔ ንገሩኝ የሚለው ኃጢአታችንን ስንናገር ስለምንዋረድ ራስን መዋረድ ከፍ ስለሚያደርግ ነው። ለዚያ ነው ተናዘዙ የሚለው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን እና አትጨነቁ። ግጥም አድርጋችሁ ዝም ብላችሁ ተናገሩ። ቄሱ አይታዘባችሁም። ቢታዘባችሁ ምን ጨንቃችሁ? እናንተ የምትናገሩ ለክርስቶስ ነው። እንዴት እንደሆነ በእርግጥ ነገ ከነገ ወዲያ ነገ እንነጋገርበታለን። አጠቃላይ ስንጠቀልለው ወይም እንደዚህ። ሶስተኛ ንስሐ ጠባብ መንገድ ነው። የማቴዎስ ወንጌል ምዕራፍ 7 ላይ ወደ ሕይወት የምትወስድ ጠባብ መንገድ ወደ ሕይወት የሚወስደው ጠባብ መንገድ ነው። ጠባብ መንገድ የተባለበት ምክንያት አንደኛው ቅድም እንዳልኳችሁ ተከብሮ የሚኖረው ሰውዬ ምን ማድረግ ነው? ራሱን አዋርዶ ምን ማድረግ? መናዘዙ ነው። ይሄ ጠባብ ነው ለሰው ልጅ ጠባብ መንገድ ማለት መዋረድ ነው። ያን ማንም አይፈልግም። አንዳንድ ሰው እኮ እንደውም ተናዞ ምክር ሲመክሩት በል እንዴ እንደዚህ አይደረግም ሲል አይ አባ እንደዚያም ስላልኩት እኔ የከፋው ሰው አይደለሁም እኔ እንዴ አስራቴን አወጣለሁ እንደውም እንትና የሚባለውን ገዳም ያውቃለሁ እሱን ያሰራሁት እኔ ብሎ ደግሞ ማብራሪያ ይጨምራል ደግሞ ማለት ነው። ምን አስጨነቃችሁ እንዴ? ይሄ ልፋታችሁ እናቶች እንደው እግዚአብሔር ያውቅላችኋል እኮ ምን ያለፋችኋል? ንስሐ በምትገቡበት ጊዜ ለክብራችሁ መከላከያ አታቅርቡ። በቃ የፈለገ ቄሱ ባልሆነ መንገድም እናንተ አንድ ነገራችሁት እሱ ሚስ ሪፕሬዘንት አድርጎ እጥፍ ቢሰድባችሁ እሺ አሁን ነይ በሉ ዝም ብላችሁ ምን ችግር አለው? በዚያ ክብራችሁ አይቀጥላችሁ ቄሱ ምን ያደርግላችኋል? ብትዋረዱ ምን ነው እና ክብርን መተው ጠባብ መንገድ ነው። ይያያዛል ከቅድም ጋር። ሁለተኛው ቀኖና ከባድነቱ ሀብታምን ጹም ማለት ድሃን ስጥ ማለት ይላሉ አባቶቻችን። ሰማችሁ? ሀብታምን ምን ማለት ዳስ ወቅ አሁን አንዳንድ ሰው አለ ብድግ ብሎ ንስሐ አባቱ እና ጉባኤ አለ ሲሉት አባ መዋጮ ካለኝ ገሩ ይደውሉልኝ የሚል ሰው እንዴው እኔማ እንዴው ማምላክ መግረፍ ነበር ልል አይደለም። እውነቴን ነው ነገራችሁ። እንዴ በቃ እንደው በገንዘብ መንግስተ ሰማያት የሚያስተዳድር የሚመስለው መጀመሪያ እናንተ ነው መምጣት ያለባችሁ። በቃ እንደዚያ ከሆነ ጥሩኝ፣ የሚያስፈልግ ነገር ካለ ይንገሩኝ፣ ሁሉ ነገር ላይ ይጥሩኝ። በቃ ብሎ ትምህርት አይመጣ፣ ቅዳሴ አይመጣ፣ አይቆርብ፣ አይማር፣ አይመከር። ምክንያቱም እሱ ክቡር ነው። ካምፓኒ ማስተዳደር ከጽድቅ ጋር የሚያገናኘው ነገር የለም። ትመከራለህ ቁጭ ብለህ። መመከር ያስፈልገናል፣ መገሰጽ ያስፈልገናል። ስለዚህ አሁን እኔ የምነግራችሁ ነገር ምንድነው? ከሹመታችሁ ከምን ከትምህርታችሁ ከታይትላችሁ ጋር አታያይዙ። በቃ ተማሩ፣ ተመከሩ። ንስሐ መግባት ማለት ጠባቡን ጎዳና መቀበል ነው። የሚያቃልልላችሁን ሰው የምትመጡ ከበድ ያለ ቀኖና የሚሰጣችሁን ቄስ የምትጠሉ ማለት ነው። አሁን ንስሐ አባት የሚበዛለትና ንስሐ ልጅ የሚበዛለትና የሚያንስበት ቄስ አለ። የሚበዛላቸው የማያካብዱ ሰዎች የሚባሉት ናቸው። ንስሐ ይገባሉ። ንስሐውን ይነግረዋል። ቁረብ ልጅ ገብረ ማርያም ቁረብ፣ ዝም ንስሐ ትገባለች። ቁረቢ ወለተ ማርያም፣ አንቺማ ለጋሲቱ ደጊቱ ቁረቢ፣ አንቺ ቁረቢ ሲላት ደስ ብሎት አባ እናቴ ጥሩ ሆናቸው ትላለች። የለም አባ ጥሩ ናቸው ማማካጀት የለም። ቀኖና መቀበል እንደውም ይላል መሰላችሁ ማቴዎስ ወንጌል ምዕራፍ 5 ላይ ሲናገር አንድ ምዕራፍ ለወሰደ ሰው 2 ምዕራፍ አብረው ሂድ። እስኪ በሉ አንድ ምዕራፍ ለወሰደ ሰው 2 ምዕራፍ ምን በለው ነው አብረው ሂድ። ይሄ ምን ብለው ይተረጉሙታል የኛ ቤተክርስቲያን ሊቃውንት? አንድ ሳምንት ቀኖና ንስሐ አባት ሲሰጥህ አባቴ ተስማምቶኛል ይጨምሩኝ በል፣ ይጨምሩ ተስማምቶኛል በል ነው። ያ ማለት ኃጢአታችን የሚሰረየው በቀኖናው ብዛት ነው ማለት ግን አይደለም። ስጋችን ለመገሰጽ ነው። እሱን ነገ እንነጋገራለን። ለዛሬ አንነጋገርበት። ስለዚህ እንደው ጨምሩኝ ነው የሚባለው።
መሬት አብዝቶ ለሰራት ነው አብዝታ ፍሬ የምትሰጠው፣ ለነካካት አይደለም። ሰውነታችንም አብዝቶ እንዲሰራበት ጸሎት ይጨምሩኝ፣ ስግደት ይጨምሩኝ፣ ጾም ይጨምሩኝ ነው የሚባለው። ግን በራስ ፈቃድ መጨመር ግን ትክክል አይደለም። በራስ ፈቃድ አባታችን 50 ስግደት ከሰጠን እኛ 100 ማድረግ አንችልም። ከካህኑ ስልጣን እኔ እበልጣለሁ እንደማለት ነው። አስፈቅዶ ጨምሩኝ ነው የሚባለው። ይህም ማወቅ ይገባል። ስለዚህ የእግዚአብሔር ሰዎች ንስሐ ምን መንገድ ነው ያልኳችሁ? በሉ ንገሩኝ እንጂ ጠባብ መንገድ። ጠባብ መንገድ ማለት የማንፈልገውን ነገር ሊያዘን ይችላል። ቄሱ ማለት ነው። የማንፈልገውን ነገር ሊያዘን ይችላል። ንስሐ ይሄ ነው። አንድ ሰው ንስሐ ሲገባ ክርስቶስን ይመስላል። እንዴት? በጣም ውስጣ ውሳጤ የሆነ አካሄድ ነው። ውሳጣዊ አተረጓጎም ነው ይሄ። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ ምን ሲባል ነው የዋለው? ምስጋና ይግባው። ምን ሲባል ነው የዋለው? ኃጢአተኛ ማለት ነው ሲባል ውሏል አልዋለም? ውሏል። ኃጢአተኛ ሲባል ውሏል። አንድ ምዕመን ከንስሐ አባቱ ሄዶ ኃጢአተኛ ነኝ ሲል ማንን እየተሳተፈ ነው? ክርስቶስን በመስቀል እየመሰለው ነው። ልዩነታችን ክርስቶስ ሳይገባው እኛ ደግሞ በሚገባል። ስለዚህ ክርስቶስን ለመምሰል ነው። ደስ አይላችሁም? ደስ አይላችሁም? እውነቴን እኮ ነው የምነግራችሁ። ጻድቃን ከተወለዱ ጀምረው ሳይበድሉ ማንን ይመስላሉ? እኛ ደግሞ በድለን ስንናዘዝ እንድንመስለው አደረገን። እድል ሰጠን ከነሱ ጋር። ይሄ በጣም ትልቅ እድል ነው። ቸርነቱን ተመልከቱ። አርሃ ወለነ ኅቡዓተ ንስሐ ቅዱስ ጎርጎርዮስ ነባቤ መለኮት ሃይማኖተ አበው ምዕራፍ 60 ላይ ሲናገር የንስሐ በር ከፈተልን ይላል። ቀዳሚሰ ወሀበነ አርአያሁ ክብርተ ወድኅረሰ ነሣ ህሱረ ህላዌነ። አስቀድሞ በመልኩ ፈጠረን፣ ኋላ ደግሞ የእኛን ጎስቋላ መልክ እሱ ለበሰ። ቀጥሎ አርሃ ወለነ ኅቡዓተ ንስሐ የንስሐ በር ከፈተልን፣ ወደ እሱ እንድንገባ አደረገን። ክርስቶስን የምንመስልበት ትልቅ ህይወት ነው ንስሐ። ኃጢአትን ለቄስ ነግሮ መሄድ የሚል ትርጉም አትስጡት። መናዘዝ ማውራት ብቻ አድርጋችሁ አትሰሩ። ትልቅ ክብር ነው። አንድ ሰው ከቄስ እጅ ስር ሲውል ቁጭ ብሎ ታች መሬት ላይ ቁጭ ብሎ ለቄሱ ሰርቄያለሁ፣ ቀጥፌያለሁ፣ ዋሽቻለሁ እያለ ሲናዘዝ በዕለተ ዓርብ ምስጋና ይግባውና ወንበዴ ሲባል የዋለውን ክርስቶስን ይመስላል። ይሳተፈዋል፣ ትሁት ይሆናል። ክርስቶስ በሊቃነ ካህናት እጅ ሲገረፍ እንደዋለ በቄሱ እጅ ስር ይውላል ይሄ ሰው። ከዛ ጌታችን ኢየሱስ ክርስቶስ ወይም ኃጢአተኛ ተብሎ አልቀረም። ምን ተደረገ ደግሞ? የኃጢአተኛን ዋጋ ምን ተደረገ? ተገረፈ። አሁን ለብቶ መሰደቡን ኃጢአተኛ ነኝ ብለን በመናዘዝ እንሳተፈዋለን። መገረፉን ደግሞ ቀኖና በመቀበል እንሳተፈዋለን። እሱ ኃጢአተኛ ተብሎ አልቀረም፣ ተገረፈ። እኛም ኃጢአተኛ ነኝ ብለን አንቀርም፣ በቀኖና እንገረፋለን። አያችሁት እንዴት የመስቀሉ ኑሮ እንደምንሳተፈው? በዕለተ ዓርብ አብረነው እንደተሰቀልን የሚያስቆጥር ክብር ነው። ለዚህ ነው ንስሐ ከሰባቱ ምስጢራተ ቤተክርስቲያን አንዱ ሆኖ ምስጢረ ንስሐ የሚባለው። ንስሐ አንዱ ምስጢር ነው የሚባለው ለዚህ። በዘመን ከቀረበን ቄስ እየተናዘዝን በዘመን ከራቀን ከክርስቶስ ጋር አብረን ተሰቅለን እንውላለን፣ አብረነው እንነሳለን አላችሁ። ስለዚህ ከክርስቶስ ጋር ምን አደረግን ማለት ነው? ተሰቀልን። እስኪ በሉ ከክርስቶስ ጋር ተሰቀልን በሉ። ከክርስቶስ ጋር እኔ የእግዚአብሔር ቤተሰቦች። እግዚአብሔር ግን ከዚህ በላይ ምን እንዲያደርግልን ትፈልጋላችሁ? ቆይ ጌታችን ኢየሱስ ክርስቶስን መስቀል ተገኝተን መቼም አላገዝነውም። ራሱኑ በድለን መልሰን ኃጢአታችንን ስንናገር ዓርብ መስቀል አብረን ተሸክመን እንዳገዝነው እንዲቆጥርልን አድርጎ ነው የሰጠው። ከዚህ በላይ ትልቅ ነገር የለም። የቆሸሸ ኃጢአታችንን እየተናገርን ከክርስቶስ መስቀል እንሳተፋለን። የመጨረሻው ኃጢአት ንስሐ ትንሣኤ ነው። እስኪ በሉ ንስሐ ምንድን ነው? ትንሣኤ ነው። ንስሐ እሺ፣ ንስሐ ትንሣኤ ነው። ራዕየ ዮሐንስ ምዕራፍ 20 ቁጥር 6 ብፁዕ ዘረከበ ክፍለ በትንሣኤን ተትቀድም መጽያ። በመጀመሪያይቱ ትንሣኤ እድል ያገኘው ሰው ብፁዕ ነው፣ በሱ ላይ ሞት ስልጣን የለውም እና ይላል። በመጀመሪያይቱ ትንሣኤ እድል ያገኘ ሰው እሱ ብፁዕ ነው፣ ሞት በሱ ላይ ስልጣን የለውም። የመጀመሪያይቱ ትንሣኤ የምትባላለች ትንሣኤ ልቡና ትባላለች። ኃጢአትን በንስሐ ሰውነትን በንስሐ መቀስቀስ ነው። ዲያቆኑ ስናስቀድስ እንዲህ ይላል፣ የተቀመጣችሁ ተነሱ ይላል። ቅዳሴ ላይ መቀመጥ ይፈቀዳል ወይ? ይፈቀዳል። እና የተቀመጣችሁ የሚለን ምኑን ነው? በኃጢአት አልጋ የወደቃችሁ ሰዎች በንስሐ ምን በሉ ነው? ተነሱ ነው የሚለን። ወደ ምስራቅ ተመልከቱ። እንዴ ሁላችን ወደ ምስራቅ ዞር ልንና ቅዳሴውን ትተን ወደ ምስራቅ ተመልከቱ ማለት ወደ ክርስቶስ መምጣት ተመልከቱ ነው።
ንስሐ ግቡና የክርስቶስን መምጣት አስቡ ነው። ልክ እንደ መብረቁ ነው ይመጣል ስለሚለው ብርሃኑን አይቶ ነው ምስራቅ የሚለው። የክርስቶስን መምጣት አስቡና በንስሐ ንቁ ነው የሚለው። መንቃት አለብን ይላል የዚህ ዘመን ሰው። የምንነቃው በንስሐ ነው። ስለዚህ ኃጢአት ትንሣኤ ነው። አንድ ታሪክ ልንገራችሁ፣ የትምህርት መጨረሻ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ስንት ሙታን ነው ያስነሳው? ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲያስተምር ያስነሳቸው 3 ሙታን ነው። ስንት ሙታን ናቸው? 3 ሙታን። አንደኛው ያቺ ልጅ ናት። የምሬን ነው። የማርቆስ ወንጌል ምዕራፍ 5 ላይ ከቁጥር 23 ጀምሮ እስከ 40 ያለችው ሴት የመቶ አለቃው ልጅ ናት። የመቶ አለቃው ልጅ ነው የሚላት፣ ስም የላትም። ብላቴና ነው የሚላት። ሕፃን ናት፣ ትንሽ ልጅ ናት እንዳትረሱ። ሁለተኛ ጌታችን ኢየሱስ ክርስቶስ ያስነሳው ጎበዝ ነው። ምንድን ነው? ወይም ምን ማለት ነው? ወጣት ማለት ነው። ወጣት። እሷ ምንድን ናት? ሕፃን። አሁን እሳ ያለው ደግሞ ወጣት። የሉቃስ ወንጌል ምዕራፍ 7 ከቁጥር 12 ጀምሮ ታሪኩን የምታገኙት ነው። የታሪኩ መጀመሪያ ነው። የመበለቲቱ ልጅ የአንዲት ድሃ ባልቴት ልጅ ወጣት ልጅ ነው። ወጣት ምን አላችሁ? ወጣት። ሶስተኛው ዮሐንስ ወንጌል ምዕራፍ 11 የምናገኘው ማን ነው? አልዓዛር ነው። አልዓዛር ደግሞ ጎልማሳ ነው። ስንት የእድሜ ደረጃ ታውቃላችሁ? አቤት አያችሁ? እዚህ ውስጥ 3 በሉ። ምን አይነት ሕፃን፣ ወጣትና ጎልማሳ። እሺ ሌላ ነገር ደግሞ ላሳያችሁ። አንድ እቺ ልጅ ሕፃኗን ያስነሳት እቤት ውስጥ ነው። የት ነው? እሺ ሁለተኛውን ልጅ ያስነሳው ሊቀበር ተሸክመው ሲወስዱት ነው፣ መንገድ ላይ። እሺ ሁለት። ሶስተኛውን ያስነሳው ከተቀበረ በኋላ ነው። ምንድናቸው እነዚህ ነገሮች? የዚህን መልስ የምታውቀው ማን እንደሆነ ታውቃላችሁ? ኦርቶዶክስ እናታችሁ ብቻ ነው። ጴንጤ መልስ የለውም ለዚህ። አልዓዛርን አስነስቷል? አዎ አስነስቷል። ያቺ ልጅ አስነስቷል? አዎ አስነስቷል። ወጣቱን አስነስቷል? አዎ አስነስቷል። ለምን 3 ሰው ብቻ አስነሳ? እኔ ምን አውቃለሁ? መልስ የለም። እስኪ ጠይቁ፣ እንዳትጠይቁ ደግሞ እነሱ ደግሞ ጥያቄ ምን በወጣችሁ እንዳትጠይቋቸው። እስቲ አሁን መልስ ያምጣ። ለምንድን ነው ክርስቶስ 3 ሙታን ብቻ ያስነሳው? ከመቃብሩ አስነስቷል ብዙ ሙታን። ይሄ በስጋ ሳለ በምድር ገና ሳይሰቀል ያስነሳቸው ነው እንጂ ከመስቀሉ ስር በደሙ ያስነሳቸው ብዙ አሉ፣ ከ500 በላይ የሆኑ። ሲያስተምር ግን 3 ብቻ ነው ያስነሳው። በቃ ይሄንን እናንተ ሰርታችሁ አምጡ። ቅዱስ ዮሐንስ አፈወርቅ ሁሉን የምነግራችሁ ከሆነ ሰነፍ ትሆናላችሁ ብሏል። ስለዚህ ሰነፍ እንዳትሆኑ የቤት ስራ ልስጣችሁ እንደማሰሩ ስለማውቅ መልሰዋል። የት ልታነቡ ነው? እኔ እኮ ደስ ይለኛል። እኔ ሙቀታችሁ በጣም ነው ደስ የሚለው እኔ ማለት አሁን መጽሐፉንም ወይ አታውቁት ነገር ወይ አንድምታ አልተማራችሁ እንዴ? ደስ ነው የምትሉት። ታዛዥነት አለች። ከልቤ ነው። እግዚአብሔር ያክብራችሁ። አሜን ማለት በቃ መልስ ልንገራችሁ እንደው እዚሁ ላይ። እሺ እየሰማችሁኝ ነው? ሕፃን ልጅ፣ እስቲ ሕፃን ልጅ በሉ። ሕፃን ልጅ ማለት ኃጢአት የጀማመረው ሰው፣ ለጋ ኃጢአት፣ ገና በኃጢአት ለጋ ኃጢአት የያዘው ሰው ማለት ነው። እሺ ወጣቱሳ፣ እስኪ ወጣቱ በሉ። ይሄ ወጣቱ ደግሞ ምን ያለ ነው? በኃጢአት ምን ያለ ነው? እንደው ጠበቅ ያለ ማለት ነው። ደንደን ያለ ማለት ነው። የተቀበረው ደግሞ አንደኛውን ኃጢአት ጎጆ የሰራበት። 3ቱን ማስነሳቱ ክርስቶስ ኃጢአት እንደጀመራችሁም ብትመጡ፣ ከበድ ያለ ኃጢአት ሰርታችሁም ብትመጡ፣ አንድኛችሁን የተቀበረ ሰው ያህል ሆነ ሙታችሁ ብትመጡም አነሳችኋለሁ ማለት ነው። በንስሐ እቀበላችኋለሁ ማለት ነው። ሞት የኃጢአት ምሳሌ ስለሆነ እቺኛይቱ ቤት ውስጥ ያለች ናት አይደል እንዴ? ቤት ውስጥ ያስነሳት ምን ያህል መሰላችሁ? እዚሁ ውስጥ ሆኖ የሚበድል ሰው ነው። እየቀደሰ የሚበድል ቄስ ሊሆን ይችላል፣ መነኩሴ ሊሆን ይችላል፣ ጳጳስ ሊሆን ይችላል፣ ዲያቆን ሊሆን ይችላል፣ ሰበካ ጉባኤ ሊሆን ይችላል። ቤተ ክርስቲያን ውስጥ የማይጠፋ ግን የሞተ ማለት ነው። በኃጢአት የሞተ ቤተ ክርስቲያን ውስጥ ግን አለ። እዚህም ትንሣኤ ያስፈልጋል። ምንድን በሉ እንጂ ትንሣኤ በሉ። ትንሣኤ ያስፈልጋል። ሁለተኛው ደግሞ መንገድ ላይ ሙቷል፣ ተሸክመው እየወሰዱት ነው። ምን ብቻ የቀረው ነው? መቀበር ብቻ የቀረው በሉ። ክደት ሲቀረው በቀር ሁሉንም ኃጢአት የሰራ ማለት ነው። ይሄ ደግሞ ብቻ ሃይማኖቱን አልካደም እንጂ ሁሉንም ኃጢአት ያዳረሰ ሰው፣ ይሄ ደግሞ መንገድ ላይ ያለው ይባላል። በቃ ክደት ነው የቀረው። መቀበር ትንሽ ቢቆይ ሊቀበር ነበር። በቃ ትንሽ
ከቆየ ሊክድ ብቻ የቀረው የእምነቱ ዘለላ ብቻ የቀረችው ሰው እሱ። የተቀበረው ደግሞ ምን ያለው ይመስላችኋል? የካደው ማለት። ሶስቱም ችግር ውስጥ ኖራችሁ ብትመጡ እቀበላችኋለሁ ብሏል ክርስቶስ። እንዲህ ያለ አባት አለን። በመጣንበት ጊዜ የሚቀበል ባለንበት ሁኔታ የሚያስነሳል ማንንም የማይንቅ የቸርነትና የምሕረት ባህር የሆነ ኢየሱስ ክርስቶስ እሱ የምሕረት አባት ነው። ያስነሳናል። ክርስቶስ የሁላችንንም ውድቀት ያንሳልን፣ ትንሣኤ ይስጠን፣ ከሞትንበት ይቀስቅሰን። መድኃኒዓለም ያስተማረን ልዑል እግዚአብሔር ክብር ምስጋና ይግባው። ቀሪውን የንስሐ ክፍል ደግሞ ነገ እንማራለን። ሰላም ያሳድረን። የአባታችን የአቡነ ሰላማ የአባታችን የአቡነ ሀብተ ማርያም የቅዱሳን የቅዱስ ሚካኤልና የእመቤታችን ረድኤት በንስሐ ከወደቅንበት እንድንነሳ ምርኩዝ ይሆነን። ይቆየን። ወስብሐት ለእግዚአብሔር።